ከሞት ነው የተረፍኩት። አሁን እንደዛ አይነት ነገር አይኖርም። አንተ በብቻ ከኛ ጋር ሆነ መፋጠጥ ነው ያለብህ። እውነታውን እንድታወጣለን ብቻ ስለምንፈልግ እኮ ነው። ይኸውልህ ካሜራም አለ አይደል? ካሜራም አንድ እንደ ምስክር ነው። ወደ ህግም እሷን ይዘናል ለመሄድ ያንተ ድፍረት ደግሞ ያስፈልገናል። ብትገለኝስ? እንዴት ነው መገለኛ ያለን እያለን እኮ ነው። አትደርስብህም ከነጭራሹንም። ትገለኛለች። ይቅርብኝ። እኔ እስኪ አስበው እስኪ። ይኸውልህ አንተ ማለት ነው አንድ ነገር ስማኝ፣ በደንብ አድርገህ ስማኝ። አንተ ማለት ነው ነገ ላይ ተለውጠህ የራስህ ነገር የራስህ ስራ ይዘህ ከዚህ ከዱቄት ከመሸከም ወጥተህ ጥሩ ነገር እንዲኖር አትፈልግም? የአባትን ሀብት ዝም ብሎ ማንም ሰው ሲበላው ማየት ትፈልጋለህ? በአግባቡ ጥሩ ነገር ላይ መዋል አትፈልግም? የአባትን ንብረት ትፈልጋለህ? አትፈልግም? እሱማ እፈልጋለሁ፣ ግን ትገለኛለች። አትገልህም። እኛ አለን እያልኩ እኮ ነው። እኛ አለን። እሺ ከዛ እስከ ዛሬ በኋላስ ምንድን ነው የፈጠረው? እሺ አንተ እሷን ካጋለጥክልን፣ እሷን ካፋጠጥክልን ለህግ አሳልፈን እንሰጣታለን። አንዴ ደግሞ ህግ ከያዘው ጉዳዩን ማለት ነው እሷ አትፈታም። ሙሉ ንብረቱ ወደ አንተ ይመጣል። በአባት ቤት እየተከናወነ የአባት ቤት የጠንቋይ መናሪያ ሆኗል። የባዕድ አምልኮ እኮ ነው የሚያመልኩበት። እና ይሄ ነገር እሺ ብለህ ትቀበለዋለህ? ሴትዮዋ እጇ ብዙ ነው። የት እንደምትደርስ አይታወቅም። ምን እንደምትደርስ የትም መድረስ አችልም። የትም መድረስ አችልም። ይሄንን ያረጋግጥልሃለሁ። እኔ ያረጋግጥልሃለሁ። ሞክር። እኔ ፈርቻለሁ፣ በጣም ፈርቻለሁ። ትገለኛለች። አንተ ምን አሁን እዛ እሷ ጋር ስትደርስ ማለት ነው ልብ ብቻ ድፍን ይሁን። እሺ ምንም እንዳስማት ሰማኛ። መፋጠጥ ነው። ተረዳኝ? እሺ በል። እሺ እሺ ናገባ እሺ ምን ነው ተኩሳትሽ ና ወደዚህ አትፍራ። ና አታውቂውም? ኧረ እኔ አላውቀውም። ይሄ እንደውም እዛ ከምቀለባቸው አንዱ ነው የሚመስለው ራሱ። እርግጠኛ ነሽ? አታውቂውም? ደግሞ የወንድምሽ ልጅ ነኝ ይለኛል። አታውቃትም? አውቃታለሁ። የት ነው የምታውቀኝ አንተ? የት ነው የምታውቀኝ? አትችይበት ልጅ። ተረጋግተሽ አናግረው። እኔ ተረጋግቼ ነው የማወራው። የት ነው የሚያውቀኝ? ይሄ ሀብቴን ለመውረስ ብሎ የመጣ ይሆናል እንጂ። ቁጭ በል አትፍራ። እሺ በል ቁጭ በል። ይሄ ቤትህ ነው፣ እንደፈለግህ ቁጭ በል። ምን ነች? አክስቴ ነው። ኧረ አክስቴንሳ አክስቴ ይላል እንዴ ደግሞ? የት ነው የተወለድከው? እኔ እዚህ ነው የተወለድኩት። ደግሞ ድፍረት እዚህ ነው የተወለድኩት ይላል። አንዴ ሲናገር አንተ ነህ የገባኸኝ ያለኸው አንተ ነህ። ምንም ችግር ውስጥ የገባሽ መጀመሪያ ልጅ ከዚህ ቤት ስታባርሪው ነው። እዚህ ቤት እንደዚህ አይነትም ልጅም የለንም፣ ወንድሜም የወለደውም ልጅ የለም። እዚህ ቤት ውስጥ ነው ተወልዶ ያደገው? አዎ እዚህ ነው ያደግኩት። እሷ ከየት ነው የመጣችው? እሷ ከሌላ ክፍለ ሀገር ነው የመጣችው። ያደግከው እዚህ ቤት ነው። አባትህ ከሞተ 14 ዓመት ነው። የእሷ ስም ማን ነው? ማህሌት። ጭራሽ ማህሌት አያውቅሽም? አያውቅኝም። እኔ ሰምተው ከጎረቤት ሰምተውም ሊሆን ይችላል። ጎረቤት ከአንቺ ስም ለእሱ ምን ሊያደርግልን ነው የሚሰጠው? እኔም ያልገባኝ ጥያቄ ይሄንን ነው። ጥያቄን እንድትመልስልኝ ጎረቤት ከአንቺ ምን ፈልጎ ነው? ከአንቺ ምን ፈልጎ? የኔ ሀብት የኔ ሁሉ ነገር ያስቀናቸዋል። ለምን አይቀኑ? የኔ ሀብት የኔ ንብረት እስኪ አታፍሪም? ይሁ እስኪ ልጅ ይሁ ተመልከች እስኪ። አታፍሪም እንዳትለኝ እየተከባበረ ሲጀምር ልጠይቅ። ይህ ልጅ ተመልከች እስኪ። በገዛ ንብረቱ እየኖርሽ ልጁን እንደዚህ ዱቄት ወፍጮ ቤት እንዲሰራ አድርገሽ ምን ጭንቅላት ነው ያለሽ? ግን አንቺ እሱ የኔ ወንድሜ ልጅ አይደለም። ወንድሜም ከመሞቱን በፊት 14 ዓመት ያህል እማውቀውን ጉዳይ የለኝም። ምንም ነገር የማውቀው ነገርም የለም። አንተ ስትለኝ ነው እየሰማሁ ያለሁት። ሌላ ቦታ ወልዶ አሳድጎት ከሆነ አንተ ራስህ ንገረኝ፣ አስረዳኝ። እኔ ግን የማውቀው ነገር የለም። ይሄ እየተናገረ እኮ ነው አይደል? እሱ እንግዲህ ያው ከጎረቤቶች ሰምተው የሚናገር እዚህ ምንድን ነው? እዚህ ቤት ውስጥ ነው ተወልጄ ያደግኩት እያለ ነው። እዚህ ቤት ውስጥ ያለሁት እኔ ነኝ፣ ማንም ሰው የለም። ያለሁት እኔ እና እኔው ማህሌት ነኝ። ተወልዶ ያደገው እዚህ ቤት ውስጥ እንደሆነ እየተናገረ ነው አይደል? እስኪ ምንድን ነበር የምታደርገው የነበረው? እስኪ ንገረኝ እስኪ። አብረው እዚህ ቤት ውስጥ በምንኖርበት ሰዓት በጣም ታሰቃየኛለች። ትርፍራፊ ነው የምትሰጠኝ። ከውሻ ጋር አንድ ላይ ምግብ የምትሰጠኝ። በጣም በቃ ታሰቃየኛለች። ሞቴን ነው የምመኘው። ታስፈራራኛለች። አንድ ነገር ትናገራለህ ብላ ታስፈራራኛለች ሁሌ። ደግሞ እንደዚህ ላይ የተገናኝተን ነው እናንተ። ሴትዮ ይናገርበት እንዲናገር ቢያንስ እንዲናገር እድሉን ስጪው።
በገዛ ቤቱ መብቱን አትተውም። ቤቱ አትበል የምታወራውን ያው ይሄ የገዛ ቤቴ የራሴን የእሱ ቤት ስትል እንዳልሰማ። እሺ እዚህ ቤት ውስጥ ምንድን ነው የሚከናወነው? እስኪ የምታውቀውን ነገር በጠቅላላ ንገረኝ። በቃ ብዙ ነገር ነው። ብዙ ሰዎች ይመጣሉ፣ የሚጮሁት ነገር አለ። ብዙ ከብቶች ይመጣሉ ምናምን። ወይ ጉድ! የዛኔ እኔ ትቆልፍብኛለች የሆነ ቤት አስገብታ። ከዛ በቃ በተኛውበት ታንቀኛለች። አንተ ሰው እያታዳለው ልጅ መንፈስ በሽታ ይኖርበት ይሆናል የሚያወራው እንግዲህ ምናልባት አንቺ የላክሽበት መንፈስ በፍጹም አንቺ በምታመልከው አምልኮ የላክሽ መንፈስ አምልኮ እንዳትል አምልኮ እኔም ፈጣሪን ነው የማመልክ አምልኮ እንዳትል ሐሙስ በግ ምና ጥቁር በግና ጥቁር ዶሮ የምታርጊው መቼም አምልኮ ቢኖርሽ ነው አይደለ? አንተ ሰው ስለ አምልኮ እንዳታወራ ከኔ ጋር ችግር ውስጥ እንዳትገባ። እኔ ምንም አይነት አምልኮ እኔ ምንም አይነት ችግር ውስጥ አልገባም። እኔ ምንም አልፈራሽም። ልንገርሽ ምንም ነገር ልታመጭ ትችያለሽ። ምንም ነገር ልታመጭ ትችያለሽ። ምንም ነገር ልታደርግ ትችያለሽ። እኔ ግን መፈራሽ አይነት ሰው አይደለሁም። መፈራሽ አይነት ሰው አይደለሁም። አዎ እውነት እሰራልሃለሁ። አንተ ምንም አትሰሪልኝም። ይኸውልሽ የፈለግሽውን ነገር ማድረግ ትችያለሽ። እሰራልሃለሁ። ዛቻሽን አቁሚ። ይኸውልሽ ይሄ ቃልሽ እንደ ምስክርነት እየተያዘልሽ ነው በካሜራው። ሳስበው ሰው አስጠንተህ ለዘረፋ ነው የመጣኸው እኮ እኔ ሳስበው እኮ አንተ ራስህ እኔ ለዘረፋ የመጣሁት አንተ ራስህ እሱንም ደግሞ ወኪል አድርገህ አሁን ይሄ ልጅ በእናትሽ ይኸውልሽ ቢያንስ አንቺን እንኳን ቀና ብሎ ማየት እንኳን ለእኔም አይችልም። አሁን አንተ ምክንያቱም ስለሚያውቅሽ ነው ብዙ ነገር ስላደረግሽው። ምንም ያደረኩት ነገር የለም። ምንም ያደረኩትም ነገር የለም። አናግራት፣ እስኪ አናግራት፣ በድፍረት አናግራት። ለራሷ ነገራት፣ ለእኔ ሳይሆን ለራሷ ምን እንደምታደርግ እንደነበረ መች ምን እንዳደረገች ነገራት። ምንም ያደረገኝ ነገር የለም። ውሸቱም ስለሆነ ቀና ሊልም አይችልም እንጂ ውሸታም ስለሆነ ቀና ብላ አናግራት፣ አትፍራ። ሐሙስ ከዚህ እንዳትወጣ ስራ እንዳትሄድ ትይኝ አይደል? አንተ እኔ እናንተ መች ተገናኝተህ ነው እንደዛ የምልህ? የት መተህ ነው ደግሞ? በቤቴ በቪላ ምናምን ታስፈራራኛለች። ተረዳኸኝ እንጂ የአእምሮ በሽተኛ ነው ብዬ እናስረዳ። ይሄ ልጅ በሰላም ወፍጮ ቤት ውስጥ የሚሰራ ልጅ ነው። አንስቼ ይዤ መጡት። ምንም የአእምሮ በሽተኛ አይደለም። እዛ ወፍጮ ቤቶቹን የቀጠሩትን ሰዎች ሄደህ ጠይቅ። ምንም የአእምሮ በሽተኛ አይደለም። በአግባቡ ስራውን የሚሰራ ልጅ ነው ይዤ መጡት። ወጣት ነው ይዤ መጡት። አንቺን እዚህ ሲደርስ ነው በቃ እየተንቀጠቀጥ ትፍረት። ሁሌ በገባው ቁጥር ትደበድበኛለች። እሷ እየበላች እኔን ትከለክለኛለች። አንድ ነገር እንዳትናገር እያልክ አፈር ብላ አፈር ያስበላ። ከኔ ጋር ደግሞ ልበላ ተነስታችሁ ውጡልኝ። ይሄ የሀሰት መረጃችሁን ፊት ለፊት ያታቀርቡ። ተነስታችሁ ውጡልኝ። Kafuunee jaalatamuuf kabajamoo hordoftoota hawwii Oromtittiitu bakka fayyaa keessatti nagaa jirtu. Nageenyi keessan badhaadhaa. Galata Waaqayyoo nagaa kutii nagaan korraafaadhaa. Adduma jirtanitti nagaa Waaqayyoo isiniif haa baay'attu jechuu jaalladha. Har'as deebi'ee dhufeera. Hawwii Oromtittiitu bineensiin jedha hordoftoota kiyya. Viidiyoon ofii kootii ilaalee garas na nyaatee irras baranna jedhee kan yaadee qabadhee dhufee jiranis ni jedha. Viidiyoon har'a wajjin reakshin irratti goonu gurbaa dhiiraa niitii kana biraan hojjechuutti jiru kana jechuudha. Seenaa isaati jechuudha. Seenaan maatii kanallee gurbaa kana yookaan utuu inni daa'ima ta'ee jiru dhalatee xiqqishuu ta'ee abbaan irraa du'e jechuudha. Haadhaan walii kan akka jarri jiranudha kan dhageenye jechuudha. Yeroo sana gurbaan xiqqoo waan tureef abbaan isaa nama gaarii nama dureessa ture jedhu warroolaa jechuudha. Isa booda mucaan kun maali aadaa isaa wajjin jiraachaa akka ture ollaan dubbatu jechuudha. Kan tokkoomillee ollaadhuma. Niitii shaarbii diimaa uffattu kuni mucaa gara sana gugufaa jiru aadaa taati jechuudha. Abbaan mucaa kana yeroo lubbuun jiru maatii biraa ishee fuudhee obboleettii taatii fi abbaa gurbaa kanaati jechuudha. Obbiratti barsiisaa ture jedhani goroo maali ollaani utuma akkas bira teessee barattu abbaan gurbaa kana du'e jechuudha. Xiqqoo utuu inni ta'ee jiru waggaa 14 dura du'eedhani abbaan isaa.
Ogaa ergii cuucamaadhuma biratti guddatee booddee ofirraa baafte jechuudha. Nyaatallee akka sirriitti ittiin kennitu sin ajjeesaa naan jetti. Qabeenyaan kun kan koo qofa naan jetti. Asittillee waaqa addaa kana waaqessiti. Torbiidhaan indaaqoo gurraacha hoolaa gurraacha namni fidee asitti qalaa namni gibbii kanatti hin galu wallaadhaan walitti hin dhiyaatu. Anammoo yoo waa tokko dubbatte sin ajjeesaa naan jette gaafa waaqeffannaa isaanii sana waaqeffatanuu barrii tokko natti qullufti nyaata irraa kan jararraa hafeena nyaachisti jedhee himata jechuudha. Abbaan gurbaa kanaa dureessa waan tureef ofirraayyuu akka ollaan dubbatanutti ofirraa hafeeyyuu saba baay'ee nama gargaaraa turedhanii masakkaruuf jechuudha. Amma garuu mucaa tokkittii qofa kan hin argate ilma tokkittii qofa ergi argatanii isaa mucaa kana waggaa tokko hin jiru haadhaan walii kan jedhanii kana malee hin qabu abbaan isaas garuu waggaa 14 dura irraa du'ee jira jechuudha. Erga tanaa jireenyi itti ulfaateenaan minaan daaskisuu minaan namaaf qulleessuu mana wofcoo isaa dhaqee hojjetu biratti waan guddateef jaroollaa keessaa tokko baay'ee kan isaaf yaaddu ishee birallee dhaqee yoo beela'e kan nyaatu jara miidiyaarra dalagu kana beeksiftiif jechuudha. Iddoon hojii hojjetutti kun akkuma mul'atu sana mana wofcoo jira jechuudha. Achitti minaan namaaf qulleessa. Qabeenya abbaa isaa nama biraatu nyaata. Inni waan nyaatu dhabee qottoo keessa gangalata jechuudha mana wofcootti. Waan sitti hojjechiisa sin ajjeesa naan jetti billaadhaan fayyina sodaachifti iddeen taa'utti fayyii dhuftee na'uuti anqobuma koo jiraachuu naa wayyaa na ajjeefti dhiisaa hidhee giddiidhaan fuudhanii deemanii warri viidiyoo kana waraabaa jiran jechuudha. Boodarra hin mormiti. ግፍና በደል ስላየሁኝ ይሄ ነገር ወደ እናንተ ጋር ቢመጣ ልጁ የተሻለ መፍትሄ ይኖረዋል ብዬ አስቤ ነው እሺ የመጣሁት። ይሄን ጉዳይ አባቱ ከ14 ዓመት በፊት ነው የሞተው እና ከዛ በኋላ ልጁ እንግዲህ እየደረሰበት ያለው ስቃይ ቀላል አይደለም። ለመናገር የሚከብድ የሚያሳዝን አይነት ህይወት ነው እየኖረ ያለው። ከ14 ዓመት በፊት ነው አባቱ የሞተው ያልሽኝ ነው አለሽው እና አክስቴ የሆነች የምታሳድገው ነው? አዎ። ልጁ እናት የለውም? ተፋተዋል። ያው ቆይቷል። ልጅ እያለ ነው እዚህ ጥላው ሄደችው እና ልጁ አሁን እየኖረ ያለው የስቃይ ኑሮ ነው። በጣም ከባድ ህይወት እያሳለፈ ነው ያለው እና ምናልባት ይሄ ህይወት ለብዙዎቹ ማስተማሪ እንደገና ለሱም መፍትሄ እንዲገኝለት በሚል ነው ወደ እናንተ ጋር የመጣሁት። እሺ ማለት በምንድን ነው ልጁ ልታስቀይ የቻለችው? ማለት ምንድነው በማላቸው ያለው ነገር? አክስትየው ያው ወንድሟ ሊያስተምራት ነበር ወደዚህ የመጣችው ማለት ነው። እና አሁን ላይ ልጁ የሚኖረው ኑሮ ጥሩ ስላልሆነ አባቱም በሚገርም ሁኔታ የሚያስተዳድረው ኑሮ የሚመራው ኑሮ በጣም የተለየ ነበር። በጣም ሀብታም ነበር። ከራሱ አልፎ በጣም ለብዙ ሰው የሚተርፍ በጣም ሀብታም የነበረ ሰው ነው የሚገርም። እና አሁን ለአንድ ልጁ ለሱ አይደለም ለሌላ ሰው የሚተርፍ ሰው ነበር ህይወቱ ከማለፉ በፊትና እሷም በጣም እየበደለችው ነው የሚኖረው። የምትበድለው በደልም ይሄ የሚባል አይደለም። ምንድነው የምታረገው? ልጁን ምን ማለት እንዴት ነው እየበደለች ያለችው ብለሽ ልታስብ ይቻላል? በምንም በኑሮ ምቹ አይደለም። እኔ እንደውም በአጋጣሚ ወደ መንገድ ላይ የሄድኩ ባለ ሰዓት ወፍጮ ቤት ሲሰራ በጣም ከሚገባው በላይ ማመን እስከሚያቅተኝ ድረስ ነው የእውነት ስሜት የሚጎዳ ነገር ነው ያየሁት ነገር ማለት ነው። እሱም በዚህ ቦታ በዚህ ደረጃ አልጠብቀው የሚያሳዝን አይነት ህይወት ነው የሚመራው ማለት ነው። እና እሷ የራሷን የተሻለ ተንደላቀቀ ኑሮ እየኖረች ግን እሱን እዚህ ጋር የምትበድለውን በደል ስታይ በጣም ከባድ ነው። ያ ነው ወደ እናንተም እንድመጣ ያደረገኝ። ስለዚህ ይሄ ልጅ አሁን ወፍጮ ቤት እየሰራ ነው እንዴ? ወፍጮ ቤት ይሰራል፣ የጉልበት ስራዎች ይሰራል።
በጣም ከባድ ህይወት ላይ ነው ያለው። በቂ ገንዘብ አለው የአባቱ ውርስ አለው የአባቱን ውርስ እሷ የተጠቀመች ወፍጮ ቤት አስቀጥረው ነው ወይስ እንዴት ነው? ሳይሆን እሷ ጭራሹኑ እሱን ለመርዳትም ምንም ለማድረግ ፈቃደኛም አይደለችም በመጀመሪያ ማለት ነው። እሷ የራሷን የተስተካከለና ያማረ ህይወት ነው በቃ ቅንጡ ህይወት የሚባለውን ህይወት ተመራለች። በአባቱ ገንዘብ ነው ይሄን ሁላ ነገር የምታደርገው። እሱ የአባቱ ገንዘብ ትንሽ እንኳን ቢያገኝ የተሻለ ነገር ሰርቶ መለወጥ የሚችል ሰው ነበረ። እንዴት አንቺ እየበደለች ነው ማለት እሱ ባይሆንስ ልጁ ወፍጮ ቤት ያየሽው ልጅ እሱ ባይሆንስ እንዴት የአባቱ ንብረት እያለ ወፍጮ ቤት ሊሰራ ይችላል ብለሽ አስታውሻለሽ? ያው በእርግጠኝነት እኔ ልጁን አይቼዋለሁ በደንብ ተመላልሼም ራሱ እርግጠኛ ለመሆን አእምሮዬ ስላልፈቀደ ህሊናዬ ሊተኛ ስላልቻለ በቃ ለማረጋገጥ ተመላልሼ ሁላ አይቼዋለሁ። ልጁ እሱ እንደሆነ አውቃለሁ። ግን እሷ ይሄ ሁላ ሀብት ለሷ አይገባትም ነበር። ምክንያቱም ይሄ ልጅ ወጣት ነው ራሱን ጥሩ ቦታ ማድረስ የሚችል ሰው ነበር። የአባቱ ገንዘብ በቂ ነው እሱን ለማስተዳደር። ግን እሷ በሱ በአባቱ ንብረት ላይ ነው እንደዚህ የተሞላቀቀች ያለችው። የአባቱ ንብረት ማለት ሴትዮዋ የራሷ ንብረት ቢሆንስ ንብረቱ የራሷ ገንዘብ ቢሆንስ? በፍጹም አይደለም። ምክንያቱም ከሀገር ቤት ሊያስተምር ነው እዚህ ያመጣት። በፍጹም እንደዚህ አይነት ሀብትም አልነበራትም ስትመጣ ምንም ነገር። እኛ ጎረቤቶች ነን ብዙ ነገር እናያለን። ምንም ነገር አልነበራት። ይሄ ከጊዜ በኋላ እሱን ካገኘች በኋላ እሱ ካለፈ በኋላ ነው የሁላ ሀብትና ንብረት እንደዚህ መንደላቀቅ የጀመረችው። ሌላ ዘመድ የሚጠይቅ ዘመድና ነገር የለም? ስለ ልጁ የት አለ ልጁ የት ደረሰ ብሎ የሚጠይቅ ዘመድ እንኳን የለም? በፍጹም ማንንም አላገኘንም። እሺ እናንተስ ቀርባችሁ ለማናገር አልሞከራችሁም? የሰፈር ሰው ለምን ነገር አደረግሽ? ጭራሽ ባህሪዋ ከባድን በጣም መጥፎ ባህሪ ከሰው ማትግባባ ጎረቤት ላይ እንኳን እንደዚህ ስትኖር ሰላም ደህና ዋልሽ ደህና አደርሽ እንኳን በቃ ራሷን የምታደርግ አይነት ሰው ናት። በጣም ከባድ ነው። ከሷ ጋር ራሱ ጉርብትና ከባድ ነው እና ባህሪዋም ጥሩ ባህሪ ስላልሆነ ያው የተለየች በቃ ከጎረቤት የማትግባባ አይነት ሴት ነው። ልጁንስ ባየሽበት ሰዓት ተጠግተሽ ለማናገር ለምን እንደዚህ እንደሚሰራ ለመጠየቅ አልሞከርሽም? ሞክሬያለሁ በጣም ብዙ ደክም ያለው እንደውም በጠየቅኩት ሰዓት ምንድነው ያለኝ እኔ እሷን ሳያት ራሱ ፈራለሁ። ይሄ ሁላ ድፍረትና ሞራል የለኝም። ምክንያቱም የሰዋዊ ባህሪ የላትም። እንዴት ብዬ ነው ደፍሬ የምነግራት? እንደዚህ እላለሁ እጨነቃለሁ ነው የሚለኝ። የአባትህ ንብረት እኮ አለ አንተ ለምን አትጠይቃትም ብዬ ስለው እኔ በጣም እፈራታለሁ። አንተን እኮ እንደላቆ የሚያኖር ንብረት ነው ያለ እሷ ጋር ለምን ጠይቃት እለዋለሁ። ግን በፍጹም እሱ ድፍረት የለውም። እንደውም በጣም እያለቀሰ ነበር ሲነግረኝ የነበረ። አሁን ያለሁበት ኑሮ የተመቸ አይደለም። ግን እዛ ጋር እሷን ማናገር አልችልም። ለምንድን ነው የማይችለው? ለምንድን ነው የሚፈራት? እፈራታለሁ የሚለው የተለየ ይሄ ባዕድ አምልኮ ነገር አለ የሚባል ነገር ልጁ እየሰማ ስለነበረ። ባዕድ አምልኮ ሲባል ምን አይነት ባዕድ አምልኮ ነው የምታመልከው? ያው እንግዲህ እኛ ያየነው ነገር የለም። ግን አሁን በጣም ብዙ ሰው ነው የሚያወራባት እና ብዙ ሰው ባዕድ አምልኮ አላት። ሁኔታዋም እንደውም ስታየው እኮ በጣም ነው የሚያስፈራው። እንዲኛ እንደምንለው አይደለም። አንተም ብታያት የሆነ የተለየ ነገር አላት እና ሰው ሁላ ያወራባታል። እሱም ደግሞ ልጅ አይደለ ሰው የሚለውን እየሰማ ስለሆነ የቆየው እሱም ያ ድፍረት አልነበረውም። እያንዳንዱ ሰው ጎረቤቱም የሚያወራባት እንደዛ አይነት ነገር ማለት እንዴት ከመሬት ተነስተው ሰው እንዴት ባዕድ አምልኮ አለበት? ምን አይነት ምልክት ብታዩባት ነው እንደዚህ ልትብላችሁ ልታወሩ ይችላል? አዎ ምን መሰለ እኛ አሁን አብዛኛው ጊዜ ገቢ ወጪ እናያለን። የሚመጣው ሰው መኪና እያስቆመ ይመጣል። በጊዜው ይመጣል። ጥቁር በጎች፣ ዶሮዎች፣ እንደዚህ ስጦታ ነገሮች የሆነ አብዛኛውን ተሸክመው የሚመጡትን ነገርም እናያለን። ሴት ወንድ አይልም። በጣም ብዙ ባለሀብቶች ምናምን ይመጣሉ። ሐሙስ እሷ ተሽከርክራ ምናምን የዛን ቀን ከቤቷም አትወጣም እና ብዙውን ጊዜ ደግሞ ይሄ ነገር ሲሆን ስለምናይ ጎረቤት ደግሞ ያው ሁሉ ነገሩ ቅርብ አይደለ እናያለን እና በሱ በቃ የተለየ እምነት እንዳላት እናውቃለን። ጣዋትም የምታደርጋቸው እንቅስቃሴዎችን ስናይ ያው እኛም ስጋቱ አለን። እንኳን እሱ በልጅ እንትን አይደለም የምናየው ነገር ስላለ የሚለውን ነገር ከመደገፍ ወደ ኋላ አለንም። ማለት ሁልጊዜ ሐሙስ ነው ይሄ ነገር የሚደረግ? አዎ ሐሙስ ነው ቀን አላት እና ያን ቀን ከቤት ማትወጣ። ይሄ ነገር ከምን ያህል ጊዜ በኋላ የመጣ ነው? በፊት ወንድሞም እያለ
በፊት ላይ ምንም ነገር አይተንባት አናውቅም። አሁን ይሄ ወንድምየው ከሞተ በኋላ ግን በቃ እሷ ላይ የምናየው እንግዲህ ከጊዜ በኋላ ያመጣችው አምልኮ ይሁን ወይስ እዚህ ሰዓት ተገብረው የቆየች ከመሞቱ በፊት ወይዛ ሀገሯ ላይ የነበራት ነገር ይሁን ከቤተሰብ ይመጣ ይሁን የምናውቀው ነገር የለም። ግን ይሄ ነገር የሆነው እሱ ካረፈ ከዛ ህይወት በኋላ ነው እንግዲህ እኛም እያየናት ያለ ነው ማለት ነው። ይገርማል። እኛ የላክናቸው ሽማግሌ 2 ሽማግሌዎች ላክን ከኛ አቅም በላይ ስለሆነ ማለት ነው ነገሩ እና እስኪ እንደው እነሱን እንኳን ብትፈራ ይች ሴት እኛን እንደው በጉርብትና ንቃን ይሆናል ብለን 2 ሽማግሌዎች በላክን በ2 ሳምንቱ 2ቱም ሞቱ። 2ቱም ሲሞቱ ሰው ሁላ ስጋት ገባው። ፈራን፣ እኛም ፈራን። ነፍስ አይደል መፍራታችን አይቀር እና እኛም ፈራን። እንግዲህ ሌላም ጊዜ ደፍሮ እሷም ጋር ገብቶ ይሄን ነገር ለማናገር የሞከረ ሰው የለም። ይገርማል። ምግብ እንኳን በአግባቡ አትሰጠው። የሚበላ ምግብ እንኳን ለውሻ የሚሰጥ ምግብ እንኳን ለሷ አትሰጠውም ነበረ። እንደውም አልፎ አልፎ እኛ ያው የጊዜር አባቱ መልካም ሰው ነበር። ምን ቢሆን ጉርብትና አለ እንኳን አብረህ ኖረ ለማታቆም ሰው ታበላለህ ምንም አይደለም። እና እሱ እንደውም አልፎ አልፎ እኛ ጋር ራሱ አንዱ ቤት እያለ ይበላል። ያው መቼም ጎረቤት ደግ ነው። ሁሉም ያው የራሱን እያደረገ ነው እንጂ ልጁ እዚህ ቦታ ላይ የሚቆም ልጅ አልነበረም። ለብዙ ሰው የሚተርፍ ነበር ያባቱ ሀብት። ያሳዝናልና ደፍሮ እሷን የሚያናገር በጣም እኮ የምታስፈራ ትክክለኛ አምልኮ ያለባት አይነት ሴት ናት። በቃ ሁኔታዋንም ስታይ አሁን እዚህ ፕሮግራም ላይ ራሱ ለማለት ስመጣ በጣም የፈራው ነው የመጣሁት። ግን የመጣው ይምጣ። እኔም ልጆች አሉኝ። ይሄ ልጅ ባልወልደውም ለእኔም ልጄ ነው። ነገ በእሱ አይን የኔንም ልጆች አያለውና ያው ስጋቱ ነው ስለሚያሳዝን ሰው የሆነ ሰው ያዝናል እንጂ እኔም ለህይወት ይፈራለሁ እኮ። ይሄን ነገር ሳደርግ በጣም እየፈራው ነው አንተ ጋር የመጣሁት። ግን በቃ ቢያንስ እዚህ ጋር ፍትህ ፍለጋ ነው ለሱ። ያሳዝናል እንደዚህ አይነት ቦታ ላይ ወድቆ ማየት እሱን ያሳዝናል። ለዛ ነው አፈር መስሎ ተሸክሞ ማይቻለው በየወፍጮ ቤቱም ተሸክሞ ያሳዝናል። ይሄ ልጅ መውደቂያ የለውም። እንደዛ ተሞላቆ እንዳላደገ ኬኩ ምኑ የሱ ምግብ እኮ መርጦ ይሄን አልበላም ይሄን እበላለሁ የሚል ልጅ ነበረ። ዛሬ ቁራሽ እንጀራ ከጎረቤት እንግዲህ ፊት ያያል። ከባድ ህይወት ነው እየመራ ያለው እና ይሄ ነገር እኔን በቃ አላስቀምጥ እንቅልፍ ሲነሳኝ ምን ላድርግ? እውነቴን ነው ከባድ ነው። ለዛ ነው ወደ እናንተ የሆነ ይሁን ብዬ መጣሁ እንጂ አሁን ይሄንን ፕሮግራም አይታም እኔ ላይ ነገ ችግር እንደማይፈጠር በምን እርግጠኛ ሆናለሁ? ግን የእግዚአብሔርን ነው እየሰራው። በቃ እስኪ ሊድ በቃ ፍትህ ያገኝ ይሄ ልጅ ብዬ ነው እንቅልፍ ሲነሳኝ ነው ወደ እናንተ ደፍሬ የመጣሁት። ማለት የነገርሽኝ ታሪክ በጣም ማለት ማሰብም ይከብዳል። በተለይ ደግሞ 2 ሽማግሌዎች ስለነሱ ስነግሪኝ ደግሞ ማመጣጠሽ ርስካለሁ። እስኪ ያለውን ነገር እኛም በተቻለ መጠን ነገሮችን ለመጀመሪያ ለማጣራት እንሞክራለን። ነገሮችን ካጣራን በኋላ ነው ወደ እሷ ጋር ተጠግተን ለማናገርም ለማወያየትም እንሞክረው። ያው ማይሆን ከሆነ ደግሞ በህግ ይያዝና ወዲያው ጉዳዩ በህግ በኩል እንዲፈታ እናደርገዋለን። ምክንያቱም ከእንደዚህ አይነት ሰው ጋር መጋፈጥም ከባድ ነው። ነገ ምን እንደሚደርስብን አናውቅም። ሁላችንም አንቺም ብቻ ሳትሆኝ እኛም ራሱ ምን እንደሚደርስብን ስለማናውቅ ብቻ እየተጠነቀቅን ማድረግ ያለብን ነገር ግን ወደኋላ አንልም ከማድረግ ማለት ነው። ምክንያቱም ሰው እየተበደለ አናይም፣ አናልፍም፣ ችላ ማለት አንችልም። ገባሽ አይደል? ስለዚህ እኛ የተቻለን ነገር እናደርጋለን። አንቺም ደግሞ እስኪ ልጁ ወዳለበት ቦታ ትወስጂናለሽ፣ ልጁንም እናናገራለን፣ እናየዋለን። ከዛ ደግሞ ሴትዮዋን ለማናገር እንሞክራለን። እስኪ የሚፈጠሩትን ነገሮች ደግሞ አብረን ምን ይሆናል? እባክህ እንደው አደራ በዚህ በእናንተ ፕሮግራም እንደው ስም ይሁንባችሁ። እኔ መረጃውን ቀስ እያልኩ ነግራችኋለሁ። እናንተም ለማጣራት ሞክሩ። የእውነት ያለበት ህይወት ከዚህ ህይወት ካወጣችሁት የእውነት በእግዚአብሔር ታገኙታላችሁ። ይሄ ልጅ ነገ ትልቅ ተስፋ ያለው ልጅ ነው። እንደዚህ ሆኖ እስከዛሬ ድረስ መቆየቱም እያንገበገበኝ ነው። ለዛ ነው ወደ እናንተ የመጣሁት። ከኔ ደግሞ እናንተ የተሻለ አቅም አላችሁና እንደው እርዱት። ከእግዚአብሔር የሚገኝበታል። ችግር የለውም። ይሄ እኛ የዘወትር ስራችን ነው። ወደና ፍቅር የምንሰራው ስራ ስለሆነ እስከ ጥግ ድረስ መሄድ እስካለብን ድረስ እንሄዳለን። መፍትሄም ደግሞ እናመጣለን። መፍትሄ ሳናመጣ ጉዳዩን የምንለቀው አይሆንም። ብቻ
ፈጣሪ ይርዳን ነው ለሁሉም ነገር ማለት ነው። የኛ ጥረት ብቻ ሳይሆን የፈጣሪ ገዛ ሲታከልበት መፍትሄ እናመጣለን። ስለዚህ ያው በጸሎትም እያሰብሽን እንግዲህ ችግር የለውም ማድረግ ያለበትን እናደርጋለን። እግዚአብሔር ይስጣችሁ፣ ከሱ ነው የሚገኘው። እግዚአብሔር ይስጣችሁ። በጣም ነው የምናመሰግነው። እናመሰግናችኋለን። እንግዲህ ውድ ቤተሰቦቼ እህታችንን ጥሪ ሰምተናል። እኛም ደግሞ ጥሪዋን ተቀብለን ያለችበት ቦታ ድረስ ሄደን አንደኛ ልጁን እናናግረዋለን። ከዛ በኋላ ወደ አክስትዮንም ለማናገር እንሞክራለን። እውነታው ምን እንደሆነና ከጀርባዋ ምን እንዳለ ምን እንደተደበቀ መርመረን ፈልፍለን እናወጣለን። ከዛ በኋላ ጉዳዩን ፍትህ የምናሰጠው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ይመቻችሁ። ቤቱን እንደዚሁ አይቼው ነበርና ልጁንም ደግሞ እዚህ ቁጭ ብዬ ስከታተለው እንደነበረው ሲሸከም አይቼዋለሁ። ውስጥ የሚሰራው ነገር አሳይተኛለች። በርቀትም ቢሆን ልጁን እየተከታተልኩት ነበረ። የሆነት እንዳየሁት ከሆነ ልጁ ሀብት ያለው የማይመስለው፣ ምክንያቱም በጣም ሰውነቱ የደቀቀ ነው። የተጎሳቆለ ልጅ ነው። በጣም ጥቁር ልጅ ነው እንዳለችኝ ከሆነና መጀመሪያ እንደነገረችኝ እና አሁን እንዳየሁት ልጅ አንድ አይነት ነገር አይደለም ማለት መጀመሪያ የነበረውን ነገር ሳይነገረችኝ በጣም የሀብታም ልጅ እንግዲህ እንዴት ተሞላቆ እንደሚኖር ማናችንም እናውቃለን፣ እንዴት ኑሮ እንደሚመቸው። ልጁ ግን በጣም እንደተጎዳና እንደተጎሳቆለ የሚያሳይ ነገር ነበር ላይ የነበረው። እስኪ ልግባና ደግሞ ልጁን ለማናገር እሞክራለሁ። አብራችሁ ልግባ እስኪ። ሰላም ሰላም እንዴት ነህ? ጤፍ ፈልጌ ነበረ። ይኖራል አይደል? አሪፍ ጤፍ አላችሁ? ምንድን ነው የምትቀርጸው? አይ ተረጋጋ። ኖርማል ነው። እሺ ኖርማል ነው። ለእኔ ጤፉን ለእርዳታ ነው የፈለግነው እና ግዴታ ደግሞ መቀረጽ ስላለብን ነው። እሺ Kun hordoftoota kiyya gurbaa isin argitan kana amma mucaa dhaabatee xaafii qulleessuutti jiru kana jechuudha. Abbaan isaa daba ofirraa hafeessaa baadanuu gargaaraa ture jedhanii masakkaraa fi jiran jechuudha ollaani. Garuu har'a ilmoon isaa tokkichi kuni ofii isaatii qabeenya abbaa isaa utuu abbaan isaa qabu qabeenya isaa dhorkattee adaadaan isaa ofirraa baaftee nyaatallee itti kennuu diddee waallee hin qabdu sin beekullee hin kaadde jechuudha. Namuu haadhaaf abbaadhaan bareeda. Minaalbaata haadha wajjiniin erga adda baanii waan turaniif haatillee waan irra jirullee quba dhabuu dandeessi. Abbaan irraa du'eera. Namni quba qabu mucaa kana adaadaadhuma si cokkontu kana bichaadha jechuudha. Baay'ee tokko nama gaddisiisa. Haadhaaf abbaa malee namuun bareedu. Bakka itti hafee obboleettiin qabu obboleessan qabu. Haati biran jirtu abbaan irraa du'e amree ta'e. Akkasitti asiif achi tasa qaayyamutti jira jechuudha. Waan baateen beeyne baachuutti jira jechuudha. Ergasii kana nyaadhu kanan barbaada jedhee maratee kan nyaatu amma waan xiqqoodhumasii yeroodhuma tokko nyaatullee dhabee gurbaan kun jettee dubbatte jechuudha. Ollaan inni biratti guddate irriibuu manna bee bakka irriibuu manna didee waa'ee mucaa kanaa gara fuulduraattis akkamitti jiraata. Qabeenyaan abbaa isaa utuu jiruu dhaqee minaan nama habaxxaruutti jira. Ba'aa namaaf baachuutti jira. Firri nama namu kana manamu rabbii tokkicha gizee kana sila abbaan irra hin jiru haates bira hin jirtu kan ofitti qabu isii qofa haadha kan ta'uu fi qabu hundumaa kan ta'uu fi qabu isii qofa. Abbaan illee hadaraa isiitti kennatii jiraachuu danda'a. Utuma immoo inni ittiin kennanne dhiiga iddoo obboleessa isii sana laaluu dandeessi. Gurbaa kana garuu ittiin mormitee ilmoo hin arganne obboleessi koo kanaafiyyuu ilmoo hin qabu. Qabeenya isaa ana obboleetti isaatu dhaale.
jettee akkan ilmoollee hin qabne goote jechuudha utuu inni ilmoo qabu ollaan waan jiranuuf masakkaruu ofiitti jiran dhugaa bahuu ofiitti jiran jechuudha. Dhumarraa higgiin illee kan gargaaru gurbaadhuma kana jechuudha. Baay'ee tokko garaa nama nyaata. Bakka namuu haadha abbaadhaan malee hin bareedu bakka. Namuu nama gana. Namni nama namu. Baay'ee tokko garaa na nyaatee dhugaa waaqa. Waan borru fudhatanii hamma dhumaatti nama wajjin hin taane qabeenya addunyaa kanarratti fuudhanii nama kaaduu baay'ee tokko namatti ulfaata. Garaa nyaatee akka malee dhugaa waaqa. ይቻል ማለት ቶ እሺ ችግር የለውም። ይኸውልህ ይሄን ለሌላ ነገር አይደለም። ጤፉን ነው የምፈልገው። ጤፉን ለእርዳታ ነው የፈለኩት። እርዳታ ለድርጅት ደግሞ ያው ግዴታ ማስረጃዎች ማቅረብ ስላለብን። እሺ ምን አይነት ጤፍ ነው? እስኪ ነጭ የሚባል ማኛ ነው። ማኛ የሚባል ጤፍ አለ መሰለኝ አይደል? እስኪ ነፃ ያለውን አንደኛው ማኛ የሚባለውን ጤፍ እስከታዩ ነው እዚህ ጋር አይ አሪፍ ጤፍ ነው። ደስ ይላል። ስንት ሂሳብ ነው? 30 እስኪ ከዚህ ትንሽ ጠቆር ያለ ነገር ይኖራል? አለ አለ አሪፍ ነው። ስንት ሂሳብ ነው? ይሄ መሳሰል 12 ራስህ ሁሉ ነገር እንደዚህ አጸራርተህ አስፈጭተህ ምናምን ታደርስልኛለህ? የትኛውን ማለት የትኛውን ያለው ወይስ ያው ለጊዜው እስኪ ይሄን ላደርገው እችላለሁ። ያው ይሄንን ወይ ከሁለት አንዱ እናደርጋለን ብቻ። እኔ የምልህ ሄኖክ ነው አይደል ስሙ? የታውቀኛል? ያው በስም አውቃለሁ። የቴዎድሮስ ልጅ ነው። ስም ታውቃለህ? አንተዋወቅም። ይኸውልህ እኔ ጤፍ ለመግዛት አይደለም። ታዲያ ስሜ እንዴት አወቅ? ይኸውልህ እኔ ጤፍ ለመግዛት አይደለም የመጣሁት። የአንተን ህይወት የሚለውጥልህ ነገር ይዤ ነው የመጣሁት። ትልቅ ጉዳይ ይዤ ነው የመጣሁት። ምንድነው? ይኸውልህ እሱን ተረጋግተን እንነጋገራለን። ያው ፈቃድ ከሆነ እንድታናግረኝ ስለፈለኩ ነው። ሰው ይልታፈው ነው እንደ የመጣሁት። እኔ ስራ እየሰራሁ ነው። ይኸውልህ ለሹፈት አይደለም የመጣሁት። ይኸውልህ ስማኝ፣ እኔ ህይወትን የሚቀይርልህ ሀሳብ ነው ይዤ የመጣሁት። ስለበት እባክህ ይኸውልህ ስለ ቤተሰብ ንብረት፣ ስለ አባት ንብረት ላወያይና ስላለበት ሁኔታ ለጠይቅ ነው የመጣሁት። አንተ ወደ ተሻለ ቦታ የምትደርስበትን ነገር ለማስተካከል ነው። ማን ነገረ ስለኔ? ለአንተ የሚጨነቅ ሰው ለአንተ ጠይቃቸው። እኔ ጠይቄ አይደለም። ለአንተ የሚጨነቅ ሰው አንተ እንድትለወጥ፣ አንተ ወደ ቀድሞ ማንነት እንድትመለስ የሚፈልግ ሰው ነው መጥቶ የአንተን ጉዳይ አጫወተኝ። ያን ነገር ደግሞ አብረን እንድንፈታው አንተ ጋር መጥቻለሁ። ፈቃድ ከሆነ እስኪ እንሂድና መኪና ውስጥ እንወያይ። ጎረቤት ማለት ስለአንተ ብዙ ነገር ነግራኛለች። በጣም ሰላምታ እየተጨነቀች ነው። እኔም ከሰማሁት ታሪክ አንጻር እንግዲህ በጣም ብዙ የሚያሳዝን ነገር እንደደረሰብህ አውቄያለሁ። ያን ነገር ደግሞ መፍታት አትፈልግም? አክስትህን እንደምትፈራት ተነግሮኛል። በጣም አደገኛ እንደሆነች ተነግሮኛል። እባክህ ስራ ልስራበት እባክህ። ህይወቴን አስወጡት እባክህ። እኔ ህይወትን ልበጠብጠው አይደለም፣ ህይወቴን ላስተካክል ነው የምፈልገው። የባሰ ነው የሚበጠበጥ። ምንም አይበጠበጥም፣ እመነኝ። ምንም የሚበጠበጥ ነገር አይኖርም። ፈቃድ ይሁንና ሄደህ አንዴ መኪና ውስጥ ተነጋግረን ከዛም በዛው መሄድ ያለብን ቦታ አክስትህም ጋር ቢሆን ደርሰን ተነጋግረን እንመለስ። ምንም የሚያስፈራ ነገር የለም። አሁን ነው ያያለ ስላለው ነገር ምናምን ነገር ነው የምንነግርህ። ማለት ከዚህ በፊት ስለነበረ ነገር ስለ አባት ምናምን ነገር እና ስለ አክስትህ አንዳንድ ነገሮች እንድንወያይ ነው። እሺ ግባ። ሰላም፣ እንዴት ነህ? እስኪ ስምህን መጀመሪያ? ሄኖክ እባላለሁ። እሺ እኔ መጀመሪያ ፈቃደኛ ስለሆንክልኝ አመሰግናለሁ። እሺ አንዳንድ መረጃዎችን ሰላም ተሰምቼ ነበርና እንዴት ነው ወፍጮ ቤት መስራት የጀመርከው? እስኪ ንገረኝ። እኔ ከቤት ከወጣሁ በኋላ ነው መስራት የጀመርኩት፣ ከ6 ዓመት በፊት። በምን ምክንያት ነው ወፍጮ ቤት መስራት የጀመርከው? እንደሰማሁት ከሆነ ቤተሰብ የለህም? ነበረኝ። አባቴ ከ14 ዓመት በፊት ነው የሞተው። እሱ ሲሞት አክስቴ ነበረ የምታኖረኝና በጣም ታስቀየኛለች።
አንተ የተረገምክ የመረን ልጅ ታሰቃየኛለች፣ ምግብ ትከለክለኛለች። እሷን ታውቃታለህ አይደል? አዎ አውቃታለሁ። ጎረቤታችን ናት። ጎረቤታችሁ ነች? ይኸውልህ እሷ ስለ አንተ ደህንነት ስለ አንተ በደል ተሰምቷት ነው ወደ እኛ መታ ለእኛ ነገር ያለውን ነገር ያሳወቀችን ነው። እስኪ ስለ አክስትህና ስለ አንተ ቤት ውስጥ ስለነበራችሁ ኑሮ ከ6 ዓመት በፊት ስለነበራችሁ ኑሮ በደንብ አድርገህ ንገረኝ። ማለት በጣም ነው የምታሰቃየኝ። በጣም ነበር በቃ ምግብ ትከለክለኛለች፣ ከቤት ታስወጣኛለች፣ እገልሃለሁ እያለች በተኛሁበት ታንቀኛለች፣ በቢላ ታስፈራራኛለች፣ ምንም ነገር እንዳትናገር እያለች ታስፈራራኛለች። ቆይ ይህን ሁላ ነገር ስታደርግ ጎረቤቶች ምናምን ነገር ለማማከር አልሞከርኩም ነበር? አልሞከርኩም። ከተናገርኩኝ እንደምገለኝ ነግራኛለች። አክስት ነች አይደለ? የአባት ወንድም የአባት እህት? ከ6 ዓመት በፊት ስለ አንተና ስለ አክስት የነበረውን ነገር ለምንድን ነው የምታሰቃኝ? ምን ፈልጋ ነው ይህን ነገር የምታደርገኝ? እስኪ እያንዳንዱ ነገር ልነግረኝ ይፈልጋል። ሀብቱ የአባቴ ስለሆነ እንዳትፈራ እሺ። ደፍረህ ሁሉን ነገር መናገር አለብን። ነፃ የምትወጣበት ቀን ነው ዛሬ። እሺ አትፍራ። እኔ ላይ እንደምትሆነው እሷ ላይ እንዳትሆን እሺ። ደፋር ሁን። ምንም የሚያስፈራ ነገር የለም። እሺ የአባቴን ንብረት ወራሽ ስለሆንኩኝ እኔ እሷ ያንን ሀብት ለመቆጣጠር ስትል ነው የምታሰቃይ። ከቤት የሚያስወጣች ለዛ ነው። ያፈለገ ቢሆን ሁሉን ነገር መንገር ይኖርባል። እሺ ስለዚህ የአባትን ንብረት ፈልጋ ነው ማለት ነው እሷ አንተ የምታሰቃየ? አሁን ንብረቱን ስለፈለገች ሁሉን ንብረት የኔን ነው የምትለው። እስኪ ስለ ባህሪዋ ንገረኝ። ምንድን ነው እዛ ቤት ውስጥ የምታደርገው? እሷ የሆነ ኃይለኛ ናት። ሴጣናዊ አይነት ሰው ናት። የባዕድ አምልኮ የምታራምድ አይነት ሰው ናት። እስኪ ቤት ውስጥ ስለ ባዕድ አምልኮ ንገረኝ። እስኪ ምንድን ነው እንዴት ነው የሚሆኑት ቤት ውስጥ? ብዙ ሰዎች ይመጣሉ። የሚጮሁት ነገር አለ። ሁሌ ሐሙስ እንደዛ ነው የምታደርገው። ብዙ ፍየሎች፣ በጎች ይመጣሉ፣ ዶሮዎች እና ያኔ ሐሙስ ደግሞ እኔ እንዳልወጣ አደረጋለሁ። ከዛ ከቤት ውስጥ ስራም እንዳልሄድ አድርጋ ትይዘኛለች። እገልሃለሁ፣ ይህን ነገር አንድ ነገር ብታነፍስ እገልሃለሁ ትለኛለች። ቢላ ወጣ ታስፈራራኛለች። እራት አትሰጠኝ፣ ምሳ አልበላም። ትርፍራፊ ነው የምትሰጠኝ የተረፈ። በጣም አጎሳቁላኛለች። እሷ እንደዚህ አጎሳቁላ እያኖረች አንተ እውነቱን ለመናገር ጭራሽ መፍራት የለብህም። አዎ ምክንያቱም ይኸውልህ አሁን ላይ እሷም ጋር ስንሄድ ምንም አይነት ፍራቻን ሊኖር አይገባም። አንተን ነፃ ለማውጣት ነው እኛ ተነስተን የመጣ ነው። ምንም የሚያስፈራ ነገር የለም። ምክንያቱም ይኸውልህ አሁን እሷ ይሁን ለነገር አልፋ ሁሉም ጎረቤቶች ፈርተው ዝም ሲሉ የአንተ ደህንነት አሳስቧት ጥቆማ የሰጠችን እሷ ነች። እሷ ጎረቤት ልታመሰግናት ይገባል። ገባህ አይደል? ሌላው ደግሞ ማን ነው ሀብቱ ያንተ ነውና ግዴታ ለአንተ መመለስ አለበት። እስኪ ስለ ሀብቱ ምንድን ነው የምትለው? እስኪ ይህን ሀብት ሳቢኝ መስሏል ትለኛለች። አንተ የተረገምክ እገልሃለሁ፣ አንድ ነገር ብትተነፍስ እገልሃለሁ፣ አንተ መረን እያለች ትሰድበኛለች። እና ይህ ሀብት የኔ ነው፣ ሌላ የማንም አይደለም፣ የብቻዬ ነው ብላ እንደዛ እያለች ታስፈራራኛለች። አባት ታሞ ነበር የሞተው? እንጃ እኔ ብዙም አላውቅም። እንደተነገረኝ ከሆነ ትንሽ ታሞ ነበረ። ትንሽ ታሞ ነው የሞተው። እሺ ታዲያ ሌላ አክስት፣ አጎት፣ ዘመዶች ምናምን ነገርስ? እሷ ብቻ ነች አንድ አክስት? ሌላ ዘመድ የለም? አያቶቹ ምናምን ነገር የእናቱ የአባትየው እናት አባት ምናምን ነገር የሉም በህይወት ማለት የእሱ አያቶች የሉም? ያው ክፍለ ሀገር ናቸው እንደነገርኩ ክፍለ ሀገር ናቸው። ሁሉም ያው አልፈዋል ማለት ነው። እነሱ በህይወት የሉም። ለዛ ነው ክፍለ ሀገር ነበር የሚኖሩት። ክፍለ ሀገር ነበር እነሱም የሚኖሩት። ያው በህይወት የሉም አሁን ላይ። ለዛ ነው አንድ ብቸኛ ልጅ አድርገው ነው እንደዚህ የሚሰቃየው። ስለዚህ እሷም ሀይባ የላትም ነው? አዎ ከላይ የለው ከታች የለው ታላቅ ታናሽ የለው የሚያግዘው የሚደግፈው። ብቸኝነቱን ማይታ ነው አንድ ያለችው ማክስት እሷ ናት። በቃ የአባቱን ሀብት ለማውረስ ነው እንደዚህ የምትፍጨረጨረው እና ሁሉ ነገሯ በጣም ከባድ ነው። ምን ብዬ ልንገርህ? ከባድ ነው። በጣም ያሳዝናል። ማለት ያለው ነገር በጣም ያሳዝናል። እንግዲህ ደርሰናል። ምንም የሚያስፈራ ነገር የለም። እንገባለን። ምንም ነገር የሚያስፈራ ነገር የለም። እዛው ፊት ለፊት እንፋጠጣለን። መሄድ ያለብን ጥግ ድረስ እንሄዳለን። እንዳትፈራት እሺ። ህግም ጉዳዩን ይዞታል። በቃ አንተ ጠንካራ መሆን ነው ያለብህ። እሺ ፍራቻን አስወግድ። አሁን ነፃ የምትወጣበት ጊዜ ነው።
እውነቱን ነው የሚነግረው ነገር ቀላል አይደለም። ዛሬ ነው ሆነም ቀረም እኔም ይሄን ሁሉ ነገር ሳልፈራ በቃ ደፍሬ ያው ጭንቀቱ እንዳለው ነው አንተን ለመርዳት ነው ሁላችንም እንደዚህ ይሆንን ወንድሜንም እንደዚህ ማስቸግረው እዚህ ቦታ ላይ የሚመጣው አንተን ነፃ ለማውጣት ነውና በርታ ምንም የምትፈራው ነገር እንዳይኖር እውነት ደግሞ አያስፈራም ለጊዜው የሷ ክፉ መሆን ነው እንደዚህ አንተን እንድትጨነቅ አስፈርታ ስላሳደገች ማለት እንደዚህ እየበደለች እዚህ ደረጃ ስላደረሰች ነው አንተ አሁን እንደምትፈራው እንኳን አንተኛ ጎረቤቶች እንዴት እንደምንጨነቅ እናውቃለን ልጅም ስለሆንክ ነው የምትፈራው ግን ዛሬ ነፃ የምትወጣበት ቀን ነው አይደል እስኪ እንውረድና እንግባ እንዴት ነው አንቺ አብረሽ ትገቢያለሽ አይ እኔ እንኳን እዚህ ልቆይ አይሻልም እሺ መልካም እሺ እንውረድና ያው እንግዲህ ፍቃደኛ ስለሆንሽ ከልብ አድርጌ አመሰግናለሁ ያው በጣም ሰጣጋው ውስጥ ገብተን ነበር አልፈ ፍላጎትሽ ስላልሆነ በስተመጨረሻም ግን ተስማምተሽልኛል እስኪ መጀመሪያ ስምሽን አስተዋውቂ ስሜ ማህሌት ይባላል ማህሌት አዎ ማህሌት ትክክለኛ ስምሽ ነው አዎ ትክክለኛ ስምሽ ቤተሰቦች ያወጡልኝ እናት አባቴ እርግጠኛ ነሽ እርግጠኛ ነኝ እኔ ግን እንደሰማሁት ከሆነ ስምሽ ማህሌት እንዳልነበረ ነው ከ20 ዓመት ምናምን በፊት አስካለች ማህሌት ነኝ ያልኩ ወይም ተንጠይቀኝ ነገር ካለ ጠይቀኝ ለጥያቄዎችን መልስ ለመስጠት ነው እንጂ ስለኔ ስም ለማጣራት አይደለም የመጣው አይደለም ትክክለኛ ስምሽን እኮ ነው እየጠየቅኩ ትክክለኛ ስሜን እኮ ነው የነገርኩ ማህሌት ነው ስምሽ አዎ ማህሌት አልኩ እናትና አባትሽ ያወጡልሽ አስካለች አይደል ማህሌት ነው አይ እናትና አባትሽ ያወጡልሽ አስካለች አይደለም ስለዚህ ጥያቄህንም ለመመለስ ፍቃደኛ ስላልሆንኩ ውጣልኝ እሺ ይሁን እሺ ችግር የለውም ማለት ስምሽ አያጋጨንም እሱን ቀስ ብለን የምናወራው ነው ትክክለኛ ስሜ ነው ይሄ ቤት ያንቺ ነው አዎ የራሴ ቤት ነው የራስሽ የግልሽ የራስሽ አዎ የራሴ የግሌ የራሴ ቤት ነው እዚህ ግን አልተወለድሽም የራሴ ቤት ነው አልኩ የራሴ ቤት ነው ያው የራስሽ ቤት ነው አለ ግን እዚህ አልተወለድሽም አይደል ማለት ይሄ ቤት የወንድምሽ እንደነበረ ነው የሰማሁት እሱ ከ14 ዓመት በፊት ሞቷል አዎ እሱ ከ14 ዓመት በፊት በጣም ጥሩ ግን እሱም ከመሞቱ በፊት አሁንም ያለውበት ራሴ ነኝ ያለውት እሺ ይሁን ችግር የለውም ወንድምሽ ከ14 ዓመት በፊት ነው የሞተው ከ14 ዓመት በፊት እንዴት ነው ልጅ አልነበረው ልጅ የለውም ባለትዳር ነበር እሱም ተለያይተዋል ማለት ተለያይተዋል ባለትዳር ነበር እስቲ ከመሞቱ በፊት ተለያይተዋል ልጅ ሳይወልዱ ልጅ እንዳለው ሰምቼ ነበር ግን እሱን አላውቅም ምናልባት አንተ የሰማኸው ነገር ሊሆን ይችላል እኔ ግን የማውቀው ነገር የለም ልጅም የሚባል የለውም አልኩ የለውም አንዴ ነው ጥያቄ ልትመልስልኝ የምትጠይቅ የምትችለው እኔ እዚህ ቤት ስመጣ ይሄ ቤት የወንድምሽ እንደነበርና እሱም ከ14 ዓመት በፊት እንደሞተ ከመሞቱም በፊት አንድ ወንድ ልጅ እንደነበረው ከዛም ባሻገር ደግሞ ያው በእርግጥ እውነት ነው ከባለቤቱ ጋር ተለያይቷል ገና እንደወለደች ነበር የተለያዩት ብዙም አልቆዩም ግን ደግሞ አንቺ ከክፍለ ሀገር እንደመጣሽ ተሳስተሃል እሱን የሚያወሩት እንግዲህ ጎረቤቶቼ ያው በብዙ ነገር ስለሚጠምዱኝ የኔን ስም ለማጥፋት የራሴን የሆነውን ንብረት ለመውረስ ፈልገውም እንደሆነ አላውቅም ቆይ አይደለም ለምን ይጠምዱሻል አንቺን ጎረቤቶች በምን ምክንያት ሊጠምዱሽ እሱን እንግዲህ እነሱ መጠየቅ ነው እኔ የማውቀው ነገር የለኝ እኔ በባህሪ ሰው አስተናጋጅ እንግዳ ተቀባይ የሆንኩ ሰው ነኝ ጥሩ አመለካከት ላይ ኖራቸው ይችላል አላውቅም ታዲያ ከጎረቤቶች ጋር ምን ሰው ተቀባይ ከሆንሽ ጎረቤቶች እንዴት አንቺ ሊጠምዱሽ ይችላሉ እኔ የማውቀው እንደውም በፍቅር ሊቀርቡሽ ይችላሉ እንጂ እኔ አላውቅም አልኩህ እኔ አላውቅም ምንም አይነት ቅራኔ ምንም አይነት ጥላቻ የለም እኔ ከቤቴ ወጥቼ ማላቅ ከቤቴ ውስጥ ነው ያለሁት ምኖረውም ቤቴ ውስጥ እሺ በምንድን ነው የምትተዳደሪው እሱን አይመለከትህም አንተ ልጠይቀኝ የመጣኸው ሌላ ጥያቄ ካለ ጠይቀኝ እሱም የሚመለከት ጉዳይ አይደለም ስለዚህ ያጣራለሁ ስለ አንቺ ነው አይደል እንግዲህ አንቺን ነው ኢንተርቪው ላደርግሽ የመጣሁት አይደል ስለዚህ ስለ አኗኗርሽ ኢንተርቪው ማድረግ አኗኗሪ ፈጣሪ በሚያኖረኝ ነው የምኖረው ማለት ሁሉም ሰው ፈጣሪ በሚያኖረው ነው የሚኖረው ግን ደግሞ የገቢ ምንጭሽ ምንድነው በምንድነው እንደማየው ግቢው በጣም ትልቅ ነው በጣም ሰፊ ነው እናንተ እንዲህ ያጠናችሁ ስለ ገቢ ምንጭ ስለ ካፒታል ያላችሁ ደግሞ ሌላ ነገር ስለገቡ ነው አይደለም ቢያንስ ቤቶቹ ራሱ ሰርቪሶቹ አንድም የተከራየ ቤት የለም እንደሰማሁትም እንዳየሁትም ከሆነ ነገርኩ ፈጣሪ በሚያኖረኝ ነው የሚያኖርህ ስለኔ ኑሮ ስለኔ እንትን አንተ ልጠይቀኝ አትችልም ጨርሻለሁ እንደውም አቁም ያለው ጥያቄ ነው ውጣልኝ
በህግ አምላክ ወጣልኝ። እሺ ይሄው ፈጣሪ በሚያኖርሽ ነው። ሐሙስ እዚህ ግቢ ውስጥ ምንድነው የሚከናወነው? ግቢ ውስጥ እንደሰማሁት ከሆነ ሐሙስ ብዙ ሰዎች ይመላለሳሉ ምናምን የሚል ነገር ሰምቼ ነበር። ምን ሐሙስ ናውጣ ውጣ። ምን ነው ችግር አለ? ምንም አይነት ችግር የለም። ሐሙስ ሰው አይግባ ነው እንደምትሉት በቤት ውስጥ አይደለም። ሰው አይግባ አይደለም፣ ግን ደግሞ ሐሙስ እዚህ ግቢ ውስጥ እየገባ ያለ ነገር ብዙ በጣም የተለያዩ ነገሮች ይገባሉ። ጥቁር በግ ማበላቸው ብዙ ድሀ ህብረተሰቦች አሉ። አበላለው እንጂ እንደዚህ አይነት ነገር አንተ የምትለው ነገር ውስጥ አይደለም። ምን ማለት ነው አበላለው ስትይ? ጥቁር በግ እያረዱ ጥቁር ዶሮ እያረጡ ስለ ከለሩ አይደለም፣ ስለ ከለሩ። እሺ አሁን ተረጋግተሽ ተቀምጠሽ ብናወራ አይሻልም? እኔ ምንም የምረጋጋው ነገር የለም። ተነስታ ውጣ። ተረጋጊና ቁጭ ብለሽ እንነጋገር። ቁጭ በይና በስነ ስርዓት በአግባቡ እንነጋገር። እንዴ ለምን ትቆጫለሽ? ሲጀምር እኮ የሚያስቆጣ ነገር አይደለም። ወጣልኝ ብያለሁ። ወጣልኝ። ምን ነው የሆነ የምትፈሪው ወይ ደግሞ የደበቅሽ ነገር አለ? ምንም አይነት የደበቅኩት ነገር የለም። ምንም አይነት የምፈራው ነገር የለም። እና የምትፈሪው ነገር የደበቅሽ ነገር ተው። ለሚበላውም ሰው እንዲህ ብላችሁ ሌላ ነገር ስም ሲጀምር ገብቶ የሚበሉት ሰዎች ሳይሆን እኔ እየጠየቁሽ ያሉት በጣም የሀብታም መኪኖች እንደሚመጡ ሐሙስ ሁልጊዜ እዚህ ግቢ ውስጥ ወከባ እንዳለ ጥቋቁር በጎች እንደሚገቡ ጥቋቁር ዶሮች እንደሚገቡ ሰዎች ሊያወሩ ይችላሉ። ሰው ግን ስለ ሰው ማንነት ማንም ስለሚያውቅ ስለሌለ ጀመር ማን ነው ይህንን መረጃ ሰጥቶ የመጣው? ኬትስ ነው የመጣው? ይኸውልሽ እኔ የመጣሁት ኬት እንደመጣሁ በኋላ እነግርሻለሁ። መረጃ የሰጠኝንም ሰው ወደፊት ማወቅሽ አይቀርም። ግን ደግሞ እዚህ ግቢ ውስጥ ሐሙስ ምንድን ነው የሚደረገው? ለምንድን ነው ጥቁር በግ ሁልጊዜ ጥቁር በግ የሚገባው? ለምንድን ነው ሁልጊዜ ጥቁር በግ የሚገባው? ለምንድን ነው እንዴ? ሊገባም ይችላል ሰው ልጅ። ማንም ጥቁር ቀይ ሰማያዊ ብልህ አይደለም እኮ እንስሳትን የምታርደው። ለሚያስፈልገን ነገሮች ነው የምትጠቀመው። ሁልጊዜ በሳምንት አንድ አይነት ተመሳሳይ ነገር አይከብድም። እሱ የተሳሳተ አመለካከት ነው። ዶሮም ሲሆን ጥቁር በግም ሲሆን ጥቁር አይከብድም። ምንም የሚከብደው ነገር የለም። እንደ አመለካከት ነው። እሺ እንዴት ነው በየሳምንቱ አንቺ እዚህ ግቢ ውስጥ ብዙ ሰው በግና ዶሮ ይዞልሽ ሊመጣ የሚችለው ምንድን ነው ምክንያቱ? አስረዳው ከተረዳኸኝ። ሐሙስ ሁልጊዜ የእረፍት ቀኔ በራሴ ድሃዎችን የማበላበት እረፍት ከእሑድ ከቅዳሜ የምመርጠው ቀን ሐሙስ ቀን ስለሆነ ነው እንጂ ሌላ ነገር የለውም። እንዴት ነው ቆይ ከእረፍት ከቅዳሜና ከእሑድ ውጪ እንዴት ነው ሐሙስን ለይተሽ የመረጥሽው? እሺ ሲቀጥል ደግሞ ስራ የለሽም፣ ሌላ የገቢ ምንጭ ምንድነው የጠየኩሽ? ምንም ነገር የለሽም። በፈጣሪ ነው የምኖረው አልሽ። ፈጣሪ እነዛ ሰዎች ናቸው፣ እነዛ ሀብታሞች ናቸው የአንቺ ፈጣሪዎች የሚያኖሩሽ። አዎ ግን አንተ ምንም ልትረዳኸኝ አልቻለም። በምኖረው በራሴ በቃ ኖርኩ በምለው በራሴ ሀብት እየኖርኩ ነው ያለሁት። አንተ የትኛው ሀብት? እስኪ ስለ የትኛው ሀብት ነው የምታወሪው? ይሄም ግቢ የወንድምሽ እንደነበረ ሰምቻለሁ እኮ። የወንድሜ ማለት እኮ ቤተሰብ ነን። ወንድሜም እኔም ማለት አንድ ሰው ነን ያለነው። እኔ እነሱ ነው የምንኖረው። ሌላ ሰው የሚኖርም ሰው የለም። ወንድ ልጁስ ስለ ልጁ ማውቀው ልጅ የለውም። ሲጀመር ልጅ የለውም። ልጅ እንደነበረው በደንብ ሰምቻለሁ። እሱ እንግዲህ የሰማሁበት ሄደ ጠይቅ። እኔ ግን ልጅ እንደሌለው ነው የማውቀው። እርግጠኛ ነሽ? እርግጠኛ ነኝ። ብዙ ሰው አናግሬያለሁ። ብዙ ሰው ምስክርነት ወስጃለሁ። አንድ ወንድ ልጅ እንደነበረው አባትየው ከሞተ በኋላ ከአንቺ ጋር ጥሩ ኑሮ እንዳልኖረ እንደምበድው እንደነበረ። እኔ ምንም አይነት ልጅ የለውም። አባትየው የሚኖረው ከኔ ጋር ብቻ ነው። ከሚስቱ ጋር ነበር፣ ከሚስቱ ጋርም ተፋቷል። ሌላ ምንም የማውቀው ነገር የለም። ልጠይቀኝም አትችልም። እሺ የወንድምሽ ስም ቴዎድሮስ ደበበ ነው? ቴዎድሮስ ደበበ ልክ ነህ አይደለ? አዎ ትክክል ነህ። እና የ21 ዓመት ልጅ ነው ከቴዎድሮስ የሚባል ልጅ የለም? የለውም። እርግጠኛ ነሽ? እርግጠኛ ነኝ። የለውምም። ልጅም አልወለደም። እንዴት በዚህ ልክ እርግጠኛ ሆነሽ ልታወሪ ትችያለሽ? እኛ እኮ ልጁን አግኝተናል። ለምን እሱ በህይወት በነበረበት ሰዓት ላይ ስለ ራሱ ታሪክ ስለሚያወራልኝ ብቻ ሳይሆን ይሄ ልጅ የተወለደው እኮ እዚህ ቤት ውስጥ እኮ ነው። ጭራሽ እኔ ባለሁበት እዚህ ቤት ውስጥ ነው የተወለደው ትለኛለህ? እዚህ ቤት ውስጥ ነው የተወለደው። ኢቭን ልጁ ከተወለደ በኋላ ነው አንቺም እዚህ ቤት የመጣሽው። በፍጹም ተሳስተሃል። ይሄ ስህተት ነው። ይሄ ሁሉ መረጃ ያደረሰ ሰው ስህተት ነው። አንቺ ልጁ ከተወለደ በኋላ እዚህ ቤት የመጣሽው አስካላ አይደለም? ስምሽ አስካላ አይደለም? አንተ ሰውዬ ረተው አስካላት በላይ አስካል የሚባል ስም የለኝም። እኔ ማህሌት ነኝ አልኩ። ማህሌት ነኝ። ማህሌትማ የውሸት ስምሽ ነው። ማህሌት የውሸት ስምሽ ነው። አውቀሽ አስቀየርሽው ስም ነው። በፍጹም እሱ መብትሽ ነው። ግን ደግሞ ልጁ እዚህ ቤት ከተወለደ በኋላ አይደለም አንቺ የመጣሽው? አይደለም። እኔ ልቤን ደከመኝ። ሄኖክ ነው ያለው። እኔ የማውቀው ጉዳይ የለም አልኩ። እሺ እኔ እንዴት ብዬ እንደምነግርሽ አላውቅም። እዚህ ቤት ውስጥ የባዕድ አምልኮ ታመልካለሽ አታመልኪም? አላመልክም። እኔ የማመልከው ፈጣሪን ብቻ ነው። የትኛውን ፈጣሪ? እግዚአብሔርን።
እግዚአብሔርም የሚፈራ ሰው እግዚአብሔርም የሚያምን ሰው እንዴት ነው ታዲያ አንድ የሟችን ልጅ ወስዶ ሊያሰቃይ ሊበድል እህል እንኳን እስከ ማሳጣት የሚደርሰው? ፈጣሪ ልጅ የለውም አልኩህ እኮ ልጅ የለውም። አሁንም አሁንም ክህደት ላይ ያለሽው እግዚአብሔር የሚያምን ሰው እንዴት ነው የሚክደው? እግዚአብሔር የሚያምን ሰው እንዴት ነው የሚክደው? ወይ ፖሊስ ልጥራ ወይስ ምን ላድርግ? ውጣልኝ። ይኸውልሽ ፖሊሶችም ቢመጡ አንቺ ላይ ነው ነገሩ የሚዞረው እኮ የሚዞረው ያኔ በህግ ልጠይቅ አንቺ ላይ ነው ነገሩ የሚዞረው። ምክንያቱም ይሄን ልጅ የኔ ያደረግሽው ምንድን ነው ያደረግሽው? በጣም የሚገርመኝ ትልቁ የሰማሁት ነገር በጣም እስካሁን እየካከነኛ ነው። በዚህ ልጅ ጉዳይ በሄኖክ ጉዳይ ሁለት ሽማግሌዎች አንቺን ሊያናግሩሽ መጥተው ነበር። ሁለቱም አንቺን ካናገሩሽ በኋላ በሁለት ሳምንት ተከታትለው ሞታሉ። ምንድን ነው ያደረግሽ? እና የሞቱት እንደሆነ እኔ ያጃጁ ሽማግሌዎች በሞቱ ቁጥር እኔ መጠርጠር አለብኝ እንዴ? በሽተኛ ነኝ በዛ ሀገሩ እንደሆነ ስንት በሽታ ነው ያለው። እንዴት ሁለት ሽማግሌ በሁለት ሳምንት አንቺን ባናገሩ በሁለት ሳምንት ተከታትለው ሞቱ? እኔን አይመለከተኝም። ምን አይደለም ፈጣሪዋ ፈጣሪ የገደላቸውን በእኔ አታሳቡ ብለው ደግሞ እንዲህ ማለት ጀመሩ። ሊያናግሩሽ አልመጡም እነዚህ ሽማግሌዎች? በወቅቱ መጥተው ነበር እኮ ስለ ሄኖክ ሊያናግሩሽ አይደለም። አዳምጠኝ። እነሱ የመጡበት ጉዳይ ሌላ ጉዳይ። ምን አይነት ጉዳይ? ጎረቤት ጋር ተጣልተን ሊያናግሩኝ መጡ። መልስ ሰጥቻቸው ሄዱ። ስለ የትኛው ጎረቤት ነው የምታወሪው? ከየትኛው ጎረቤት ጋር ተጣልተሽ? ጎረቤቶች አንቺ ጀምር መች ከጎረቤት ጋር ትቀርቢያለሽ? ጎረቤትም ብቀርብም ባልቀርብም አንተ አይደለም ጠያቂው። ግን እነሱ እነዚህ ሁለት ሽማግሌዎች በሄኖክ ጉዳይ በልጁ ጉዳይ ሊያናግሩሽ ገብተው ነው ያና አንቺ ስለ ልጁ አላነሱም። ስለ ልጁ አላነሱም። ስለ የትኛው ልጅ? አንተ ስለምትለኝ ልጅ ነው። እኔ አንተ ስለምትለኝ ልጅ የማውቀው ጉዳይ የለም። አንተ ስለምትለኝ ልጅ ግን እያልከኝ ነው ያለኸው። እኔ አሁን እንዲህ ዝም ብዬ ሳይሽ ራሱ የምትናገሪያቸው ነገሮች በጣም የውሸት እንደሆነ ያስታውቅብሻል። በጣም አይናዋሽ እንደዚሁ። እስኪ እኔ አሁን ማወቅ የምፈልገው ሽማግሌዎቹ ምንድን ነው የሆኑት? ስለ ሽማግሌዎች ብቻ ነው። ሽማግሌዎች ታዲያ አንቺን ባናገሩ በሁለት ሳምንት ውስጥ እንዴት ተከታትለው ሊሞቱ ይችላሉ እነዚህ ሰዎች? እሱን ጤነኛ እንደነበሩ ነው የሰማሁት። ምንም አይነት ኬዝ እንደሌለባቸው እኔ ምናሴን እንዳልተ ጥያቄው ለእኔም ራሴ እየመጣልኝ ነው ያለው። ለምንም የማውቀው ጉዳይ የለም። እኔ ፈጣሪ አይደለሁም የምገላቸው። ምን መድኃኒት ሽማግሌዎች መድኃኒት አሰርተሻቸዋል? አሰርተሽባቸዋል? ምን ቢሆኑ ነው የሞቱት? እስኪ ንገሪኝ። ኧረ እግዚኦ ማረነ ክርስቶስ። ኧረ አንተ ሰው የራስህን ልክህን ነው አቅ የምትናገረው ነው አቅ። እንኳን ስትይ ትንሽ አትፈሪም? ትንሽ አትፈሪም? አይሰማሽም? አንተ ነህ መፍራትን ያቆምከው። ብትኖር አንተ ነህ። አሁን ሰዓት በኋላ ትዕግስቴ ሁሉ አልቋል። እንዴት እኔ ላይም ልታሰሪ ነው ወይስ ምን ልታረጊ ነው? ወይ ማሰራ እኔ ሲጀምራለሽ እኔ ፈጣሪን ይዤ ነው የምንቀሳቀሰው። ምንም ፈራው ነገር አይኖርም። ምንም ነገር ማድረግ ትችላለሽ። ግን ደግሞ ስለዚህ ልጅ እውነት ማወቅ ፈልጋለሁ። አሁንም ድረስ ሄኖክን የት ነው ያደረግሽው? ምንድን ነው ያደረግሽው? ለምንድን ነው ሀብቱን በአግባቡ የማታስጠቅሚው? ለምንድን ነው በልጁ ገንዘብ በልጁ ሀብት እየኖርሽ ልጁን የምትበጪው? የራሴና የወንድሜ ብቻ ነው። ስለ ልጁ የምትለኝ ነገር የማውቀው ጉዳይ የለኝም። እኔ ይኸውልሽ እንደነገርኩሽ ሄኖክን አግኝቼዋለሁ። በአካል እዚህ ይዤው መጥቼ አፋጥጥሻለሁ። የአንተ ስንት ሄኖኮች አያበቁም። ስለዚህ ሄኖክ የምትለኝን ሰው ይዘኸውና ምንም የማውቀው ጉዳይ የለኝም። ይዘኸውና እርግጠኛ ነሽ? እርግጠኛ ነኝ። በፊት ለፊትም ልክጄ ነው ልክ ደከመኝ። አሁንስ ኧረ ማን አገባኝ። እሺ ችግር የለውም። ሄኖክን ይዤው እመጣለሁ። ከዛ በኋላ እስኪ በሱ ፊት ለፊት ምን እንደምትይኝ ምን ይሆናል። ሄኖክ ምንም የሚያስፈራ ነገር የለም። አናግሬያታለሁ። ገብታ አንተ መፋጠጥ ብቻ ነው። እሺ ኧረ እኔ አልገባም በእናትህ እንጂ እኔ ስለማ ኩኖ አዳዳን ሄኖክ መጫ jedhamu kana jechuudha. Akkasitti obboleessi koo ilmoon arganne jettee mormuutti jirti jechuudha. Maaliif kan hundumaa kan gootu immoo ilmoo yoo qabaate qabeenyaan kan ilmoo isaa ta'a malee utuu ilmoon jiru obboleettiin isaa fudhachuu hin dandeessu waan ta'eef kana gochuutti jirti jechuudha. Garuu seerri immoo mucuma kanaaf akka ta'u godha jedhee nama na jechuudha. Baay'ee tokko garaa nama nyaata. Al tokko maal bakka yoo haadhaaf abbaan hin jiraanne ilmoon hin bareeddu waan ta'eef haatiif abbaan ofiitu waan ta'e yoo ofii dura waa ta'an nama filachiisaa beektanii bakka namuu nama cunqursaa firri nama jibbaa baay'ee tokko nama ajansiisa. Niitiin kunillee waaqa tolfamaallee waaqessitii qanii maali kamisaa namni dhiirri dubartii yaa'ee dhufaa ollaadhaan walitti hin dhuftu jedhanii waa'ee gurbaa kanaa
maali jaarsi waa'ee gurbaa kanaa dubbachuu waa'ee qabeenya abbaa mucaa kanaa dubbachuu dhaqan mana siitti ol galanii wajjiniin dubbatanii gaafa torbii lamaan isaaniiyyuu du'an jedhanii hoolaa gurraacha indaaqqoo gurraacha waan akkasii kana qaltii torbiidhaan jedhanii namni illee achi dhudhufa iddoo biraatii ollaa sana osoo hin taane namni iddoo biraatii dhudhufa jedhanii hojiin hojjettu jedhanii qabeenya abbaa mucaa kanaatiin shambaa jechuutti jirti. Haa ta'uyyuu utuma mucaa kana ofitti qabdee barsiiftee iddoo guddaadhaan geesse inni gaafa guddate dubbatachuu danda'a. Ammas guddaadha garuu mucaa kanallee akka tokko sodaachiftee doodessitee jirti jechuudha. Niitiin kuni hacuuccaa guddaa waan irraan geesseef ammallee inuma fedhu dhaquudhumayyuu fedhaan jiru dhiisaa ani naquu lubbuu kootiif na sodaadha. Gara fuulduraattis maaliin waan akka narra ga'u maalan beekaa dhiisaa naquu jechuutti jira giddiidhaan jarri kun cunqursaniiti. Ollaan isin dhuftee waa'ee Heenok kana beeksiftellee bakka gubatteeti jechuudha. Bur waan irra ga'u hin beeku. Garuu immoo arrafuu hin dandeenye waa'een gurbaa kanaa dhibeera hamma yoomittis akkas ba'aa namaa baatee daaraa keessa gangalataa jiraatatu qabeenyaan abbaa jiru jette warra kanatti beeksifte jechuudha. Garuu ammoo furmaata hin argate jedhee yaada. Ilmoon haadhumaan bareeddee abbummaan bareeddee baay'ee tokko nama gaddisiisa. Bakka haadhaaf abbaan ofii malee kan sirriitti namaaf yaadu. Uumaa takkaadha bakka haadhaaf abbaa malee namni waaqayyoon jaalatti uumaa takkaadha bakka waan tokkoyyuu. አዎ በርግጥ እንደምፈራት ተነግሮኛል። ቅድም አውርቻለሁ ከዛም አናግሬያለሁ። ግን ደግሞ አንተ ነፃ መውጣት አትፈልግም? ኧረ አልገባም በእናትህ። እንዴት ታስፈራለች እኮ አውቃለሁ ታስፈራለች። አታውቃትም በእናትህ እንደዚህ አትበለኝ። ይኸውልሽ ከዚህ ህይወት መውጣት አትፈልግም? ወደ ራስህ ወደ መጀመሪያ ወደ ነበረ ነገር መመለስ ትፈልጋለህ? ያን ሁላ ነገር አውርተን እዚህ ድረስ ይመጣል? ለምን አሰማኝም? በቃ ይቅርብን በእናትህ። ይሄን ያክል ምን ታደርገኛለሽ ብለህ ነው አንተ? አላውቅም በቃ ታስፈራለች ሴትዮዋ። እኛ እኮ አለንልህ። እኛ ከጎንህ ነን። የህግ ክልል ላይ ይደረግልሃል። ማድረግ ያለብን ነገር በጠቅላላ እናደርጋለን። እኔ እየፈራሁ ነው። ውስጤ በጣም እየፈራ ነው። ይኸውልህ ስማኝ፣ እሺ በለኝና በድፍረት እንግባ። እዚህ ድረስ ከመጣ በኋላ ወደ ኋላ መመለሱ ምንድን ነው? እንኳን አንተ ወጣትነትህን አስብ። ለብዙ ሰው መስረፍ የምችል ሰው ነው። የፈለግከውን ነገር ሰርተህ መኖር የምችል ሰው ነው። አባትህ እንዴት ነበር በፊት? ለብዙ ሰው መስረፍ የሚችል ሰው ነበር አይደል? ስለማታውቃት ነው። የገላል አንቃኝ እኮ ነው የተረፍኩት። ማለት አንቃኝ ነው የተረፍኩት? አንቃኝ በቃ ትገለኛለች። እኔ አላውቅም በቃ። ይሄን ያክል አንተን ለምንድን ነው ቦታ መስጠት ሲጀምር? ለምንድን ነው መፈራት ሲጀምር? አንተ ነገር ትልቅ ቦታ ማድረስ አትፈልግም? እኔ ሴትዮዋ ሰይጣን ናት በእናትህ ትገለኛለች እያልኩ አይደል እንዴ? ከሞት ነው የተረፍኩት። አሁን እንደዛ አይነት ነገር አይኖርም። አንተ በብቻ ከኛ ጋር ሆነ መፋጠጥ ነው ያለብህ። እውነታውን እንድታወጣለን ብቻ ስለምንፈልግ እኮ ነው። ይኸውልህ ካሜራም አለ አይደል? ካሜራም አንድ እንደ ምስክር ነው። ወደ ህግም እሷን ይዘናል ለመሄድ ያንተ ድፍረት ደግሞ ያስፈልገናል። ብትገለኝስ? እንዴት ነው መገለኛ ያለን እያልን እኮ ነው። አደርስብህም ከነጭራሹንም። ትገለኛለች። ይቅርብ። እኔ እስኪ አስበው እስኪ። ይኸውልህ አንተ ማለት ነው አንድ ነገር ስማኝ፣ በደንብ አድርገህ ስማኝ። አንተ ማለት ነው ነገ ላይ ተለውጠህ የራስህ ነገር የራስህ ስራ ይዘህ ከዚህ ከዱቄት ከመሸከም ወጥተህ ጥሩ ነገር እንዲኖር አትፈልግም? የአባትህን ሀብት ዝም ብሎ ማንም ሰው ሲበላው ማየት ትፈልጋለህ? በአግባቡ ጥሩ ነገር ላይ መዋል አትፈልግም? የአባትህን ንብረት ትፈልጋለህ? አትፈልግም? እሱማ እፈልጋለሁ፣ ግን ትገለኛለች። አትገልህም። እኛ አለን እያልኩ እኮ ነው። እኛ አለን። እሺ ከዛ እስከ ዛሬ በኋላስ ምንድን ነው የፈጠረው? እሺ አንተ እሷን ካጋለጥክልን እሷን ካፋጠጥክልን ለህግ አሳልፈን እንሰጣታለን። አንዴ ደግሞ ህግ ከያዘው ጉዳዩን ማለት ነው እሷ አትፈታም። ሙሉ ንብረቱ ወደ አንተ ይመጣል። በአባት ቤት እየተከናወነ የአባት ቤት የጠንቋይ መናሪያ ሆኗል። የባዕድ አምልኮ እኮ ነው የሚያመልኩበት። እና ይሄ ነገር እሺ ብለህ ትቀበለዋለህ? ሴትዮዋ እጇ ብዙ ነው። የት እንደምትደርስ አይታወቅም። ምን እንደምትደርስ የትም መድረስ አትችልም። የትም መድረስ አትችልም። ይሄንን ያረጋግጥልሃለሁ። እኔ ያረጋግጥልሃለሁ። ሞክር። እኔ ፈርቻለሁ፣ በጣም ፈርቻለሁ። ትገለኛለች። አንተ ምን አሁን እዛ እሷ ጋር ስትደርስ ማለት ነው ልብ ብቻ ድፍን ይሁን። እሺ ምንም እንዳሰማት ሰማኛ። መፋጠጥ ነው። ተረዳኝ?
እሺ በል እሺ እሺ አገባ እሺ ምን ነው ተኩሳትሽ ና ና ወደዚህ አትፍራ ና አታውቂውም? ኧረ እኔ አላውቀውም። ይሄ እንደውም እዛ ከምቀለባቸው አንዱ ነው የሚመስለው ራሱ። እርግጠኛ ነሽ? አታውቂውም? ደግሞ የወንድምሽ ልጅ ነኝ ይለኛል። አታውቃትም? አውቃታለሁ። የት ነው የምታውቀኝ አንተ? የት ነው የምታውቀኝ? አትጩይበት ልጅ፣ ተረጋግተሽ አናግረው። እኔ ተረጋግቼ ነው የማወራው። የት ነው የሚያውቀኝ? ይሄ ሀብቴን ለመውረስ ብሎ የመጣ ይሆናል እንጂ ቁጭ በል አትፍራ። እሺ በል ቁጭ በል። ይሄ ቤትህ ነው፣ እንደፈለግህ ቁጭ በል። ምን ነች? አክስቴ ነው። ኧረ አክስቴንሳ አክስቴ ይላል እንዴ ደግሞ? የት ነው የተወለድከው? እኔ እዚህ ነው የተወለድኩት። ደግሞ ድፍረት እዚህ ነው የተወለድኩት ይላል። አንዴ ሲናገር አንተ ነህ የገባኸኝ ያለኸው አንተ ነህ። ምንም ችግር ውስጥ የገባሽ መጀመሪያ ልጅ ከዚህ ቤት ስታባርሪው ነው። እዚህ ቤት እንደዚህ አይነትም ልጅም የለንም፣ ወንድሜም የወለደውም ልጅ የለም። እዚህ ቤት ውስጥ ነው ሰው ያደገው? አዎ እዚህ ነው ያደግኩት። እሷ ኬን የመጣችው? እሷ ከሌላ ከክፍለ ሀገር ነው የመጣችው። ያደግከው እዚህ ቤት ነው። አባትህ ከሞተ 14 ዓመት ነው። የእሷ ስም ማን ነው? ማህሌት። ጭራሽ ማህሌት አያውቅሽም? አያውቅኝም። እኔ ሰምተው ከጎረቤት ሰምተውም ሊሆን ይችላል። ጎረቤት አንቺ ስም ለሱ ምን ሊያደርግልን ነው የሚሰጠው? እኔም ያልገባኝ ጥያቄ ይሄንን ነው። ጥያቄን እንድትመልስልኝ ጎረቤት ከአንቺ ምን ፈልጎ ነው? ከአንቺ ምን ፈልጎ? የኔ ሀብት የኔ ሁሉ ነገር ያስቀናቸዋል። ለምን አይቀኑ? የኔ ሀብት የኔ ንብረት እስኪ አታፍሪም? ይሁ እስኪ ልጅ ይሁ ተመልከች እስኪ አታፍሪም እንዳትለኝ እየተከባበረ ሲጀምር ልጠይቅ ልጅ ተመልከች እስኪ በገዛ ንብረቱ እየኖርሽ ልጁን እንደዚህ ዱቄት ወፍጮ ቤት እንዲሰራ አድርገሽ ምን ጭንቅላት ነው ያለሽ? ግን አንቺ እሱ የኔ ወንድሜ ልጅ አይደለም። ወንድሜም ከመሞቱን በፊት 14 ዓመት ያህል እማውቀውን ጉዳይ የለኝም። ምንም ነገር የማውቀው ነገር የለም። አንተ ስትለኝ ነው እየሰማሁ ያለሁት። ሌላ ቦታ ወልዶ አሳድጎት ከሆነ አንተ ራስህ ንገረኝ፣ አስረዳኝ። እኔ ግን የማውቀው ነገር የለም። ይሄ እየተናገረ እኮ ነው አይደል? እሱ እንግዲህ ያው ከጎረቤቶች ሰምተው የሚናገር ምንድን ነው? እዚህ ቤት ውስጥ ነው ተወልጄ ያደግኩት እያለ ነው። እዚህ ቤት ውስጥ ያለሁት እኔ ነኝ። ማንም ሰው የለም። ያለሁት እኔ እና እኔው ማህሌት ነኝ። ተወልዶ ያደገው እዚህ ቤት ውስጥ እንደሆነ እየተናገረ ነው አይደል? እስኪ ምንድን ነበር የምታደርገው የነበረው? እስኪ ንገረኝ እስኪ። አብረን እዚህ ቤት ውስጥ በምንኖርበት ሰዓት በጣም ታሰቃየኛለች። ትርፍራፊ ነው የምትሰጠኝ። ከውሻ ጋር አንድ ላይ ምግብ የምትሰጠኝ። በጣም በቃ ታሰቃየኛለች። ሞቴን ነው የምመኘው። ታስፈራራኛለች። አንድ ነገር ትናገራለህ ብላ ታስፈራራኛለች ሁሌ። ደግሞ እንደዚህ ላይ የተገናኝተን ነው እናንተ። ሴትዮ ይናገርበት እንዲናገር ቢያንስ እንዲናገር እድሉን ስጪው። በገዛ ቤቱ መብቱን አትምፈግ። ቤቱ አትበል። የምታወራውን ያው ይሄ የገዛ ቤቴ የራሴን የእሱ ቤት ስትል እንዳልሰማ። እሺ እዚህ ቤት ውስጥ ምንድን ነው የሚከናወነው? እስኪ የምታውቀውን ነገር በጠቅላላ ንገረኝ። በቃ ብዙ ነገር ነው። ብዙ ሰዎች ይመጣሉ። የሚጮሁት ነገር አለ። ብዙ ከብቶች ይመጣሉ ምናምን። ወይ ጉድ! የዛኔ እኔ ትቆልፍብኛለች የሆነ ቤት አስገብታ። ከዛ በቃ በተኛውበት ታንቀኛለች። አንተ ሰው እያታዳለው ልጅ መንፈስ በሽታ ይኖርበት ይሆናል የሚያወራው። እንግዲህ ምናልባት አንቺ የላክሽበት መንፈስ በፍጹም አንቺ በምታመልከው አምልኮ የላክሽ መንፈስ አምልኮ እንዳትል። አምልኮ እኔም ፈጣሪ ነው የማመልክ። አምልኮ እንዳትል። ሐሙስ በግምና ጥቁር በግና ጥቁር ዶሮ የምታርጁ መቼም አምልኮ ቢኖርሽ ነው አይደለ? አንተ ሰው ስለ አምልኮ እንዳታወራ ከኔ ጋር ችግር ውስጥ እንዳትገባ። እኔ ምንም አይነት አምልኮ እኔ ምንም አይነት ችግር ውስጥ አልገባም። እኔ ምንም አልፈራሽም። ልንገርሽ፣ ምንም ነገር ልታመጭ ትችያለሽ። ምንም ነገር ልታመጭ ትችያለሽ። ምንም ነገር ልታደርግ ትችያለሽ። እኔ ግን ምፈራሽ አይነት ሰው አይደለሁም። አዎ እውነት እሰራልሃለሁ። አንተ ምንም አትሰሪልኝም። ይኸውልሽ የፈለግሽውን ነገር ማድረግ ትችያለሽ። እሰራልሃለሁ። ዛቻሽን አቁሚ። ይኸውልሽ ይሄ ቃልሽ እንደ ምስክርነት እየተያዘልሽ ነው በካሜራው። ሳስበው ሰው አስጠንተህ ለዘረፋ ነው የመጣኸው እኮ። እኔ ሳስበው እኮ አንተ ራስህ እኔ ለዘረፋ የመጣሁት አንተ ራስህ፣ እሱንም ደግሞ ወኪል አድርገህ። አሁን ይሄ ልጅ በእናትሽ ይኸውልሽ ቢያንስ አንቺን እንኳን ቀና ብሎ ማየት እንኳን ላይኝም አይችልም። አሁን አንተ ምክንያቱም ስለሚያውቅሽ ነው። ብዙ ነገር ስላደረግሽው። ምንም ያደረኩት ነገር የለም። ምንም ያደረኩትም ነገር የለም። አናግራት እስኪ፣ አናግራት፣ በድፍረት አናግራት። ለራሷ ነገራት፣ ለእኔ ሳይሆን ለራሷ ምን እንደምታደርግ እንደነበረ ምን እንዳደረገች ነገራት። ምንም ያደረገኝ ነገር የለም። ውሸቱም ስለሆነ ቀና ሊልም አይችልም እንጂ ውሸታም ስለሆነ ቀና ብለን አናግራት። አትፍራ።
ሐሙስ ከዚህ እንዳትወጣ ስራ እንዳትሄድ ትይኝ አይደል? አንተ እኔ ናት መች ተገናኝተን ነው እንደዛ የምልህ? የት መተህ ነው ደግሞ በቤቴ በቪላ ምናምን ታስፈራራኛለች? ተረዳኸኝ እንጂ አይምሮ በሽተኛ ነው ብዬ እናስረዳ። ይሄ ልጅ በሰላም ወፍጮ ቤት ውስጥ የሚሰራ ልጅ ነው። አንስቼ ይዤ መጡት። ምንም የአእምሮ በሽተኛ አይደለም። እዛ ወፍጮ ቤቶቹን የቀጠሩትን ሰዎች ሄደህ ጠይቅ። ምንም የአእምሮ በሽተኛ አይደለም። በአግባቡ ስራውን የሚሰራ ልጅ ነው ይዤ መጡት። ወጣት ነው ይዤ መጡት። አንቺን እዚህ ሲደርስ ነው በቃ እየተንቀጠቀጥ ትፍረት። ሁሌ በገባው ቁጥር ትደበድበኛለች። እሷ እየበላች እኔን ትከለክለኛለች። አንድ ነገር እንዳትናገር እያልክ አፈር ብላ አፈር ያስበላ። ከኔ ጋር ደግሞ ልበላ ተነስታችሁ ውጡልኝ። ይሄ የሀሰት መረጃችሁን ፊት ለፊት ያታቀርቡ። ተነስታችሁ ውጡልኝ። አንተ ህግ አካል ልደውል። የህግ አካል አንቺ አይደለሽ የምትደውይው። እኛ ራሳችን ለህግ አካል ጉዳዩን አሳውቀናል። እኛ ራሳችን ለህግ አካል ጉዳዩን አሳውቀናል። ይሄ ጎረቤቶቼ ሴራ ነው እንጂ የጎረቤቶቼ ሴራ ነው እንጂ ስንት አመት ሆነ ከዚህ ቤት ከወጣና እንደዚህ ሸክም ወፍጮ ቤት ስራና መስራት ከጀመርክ ስንት አመት ሆነ? 6 አመት ነው። 6 አመት? አዎ 6 አመት። ከዛ በፊት እዚህ ቤት ውስጥ እየተጨቆንክ ነበር የምንኖረው አይደለ? 6 አመት ማለት ወደ 8 አመት ያክል ይሄ ልጅ ስታሰቃዩ አሉ። የምታወራው ነገር ሁሉ ምንም እየገባኝ አይደለም። ወደ 8 አመት ያክል እዚህ ቤት ስታሰቃዩ ነበር ይሄ ልጅ። እኔ ምንም እየገባኝ አይደለም። ይሄ ማጭበርበር ሴራችሁ ነው እንጂ ሌላ ነገር የሚታየኝ ነገር የለም። እስኪ ሀብቴን ለማውራት ፈልጋችሁ አንድ ነገር ልጠይቀው። ይሄ ልጅ አታውቂውም አይደለ? አላውቅም። እዚህ ቤት ተወልዶ አማርኛ ይገባል እኮ እዚህ ቤት ተወልዶ አላደገም። እስኪ እዚህ ቤት ውስጥ ልዩ ክፍል ብለህ የምትጠራውን የምታውቀውን ንገረኝ። እዛ ከጀርባ አለ ሰዎች መጥተው የሚጮሁበት የሆነ የሚያደርጉበት ነገር አለ። እዛ ጀርባ ጨለማ ክፍል። እንደዚህ አይነት ክፍል አለ? የለም። እርግጠኛ ነሽ? እርግጠኛ ነኝ። የህግ አካል አምጥተን እኮ እናሳያለን። ግዴታ ግቢው መታየት አለበት። አይ ችግር የለም። ታይቶ ያ ቤት ከተገኘ ደግሞ ጭራሽ ሌላ ምስክር ነው። ምክንያቱም ቀድሞ ስለዚህ ግቢ እየተናገረ ነው ልጁ። እንግዲህ ጎረቤት ልኮት ነው እንደዚህ ብላችሁት ነው መክራችሁን ያመጣችሁት ብለሽናል አላኛል አይደለ? ስለዚህ ግቢ እያንዳንዱ መረጃ እሱ ይሰጠናል። እዚህ ግቢ ውስጥ ምን እንዳለ ምን አይነት ክፍል የቱ ጋር እንዳለ ይናገራል እሱ። ሌላም ደግሞ ማድረግ ያለብን ምርመራ ድረስ መሄድ ካለብን እንሄዳለን። እንግዲህ እጠብቃለሁ። ያለው እንግዲህ የሚደረገው ነገሮች ልጁ ተቸግሮት ከሆነ ይገራኝ። ችግር ካደረሰብህ ልጄ ችግርህን ልረዳ። ብርማን ሰው ከሆነ ኑሮን ቤት ማታ ከሆነ እኔ ልረዳ እችላለሁ። ሌላ ነገር ውስጥ ግን አትግቡ። ህግ አካል ምን የምትለው ደግሞ የተነዳህ ስትመጣ አንተ አታፍርም እንዴ? ከሱ ጋር አንቺ አታፍሪም እንዴ? በገዛው ያባት ንብረት ገንዘብ ምናምን እስኪ ገንዘብ ልርዳ መኖሪያ ካተ ከሆነ በገዛ ያባቱ ቤት አባቱ እንዳትለኝ። አባቱ የኔ ወንድም ምንም አይነት ልጅ እንደሌለው ጠንቅቄ አውቃለሁ። ድረሽ አንቺ በገዛ ንብረቱ በገዛ አባቱ ንብረት ነው የምትረጂው? የገዛ አባቱ እንዳትለኝ። ይሄ የወንድሜ ሀብትና ንብረት። እሺ በቃ ችግር የለውም። አሁን እኔና አንቺ የሚያጨቃጭቀን ነገር የለም። እሱ ምስክርነቱን ሰጥቷል። አንቺ የሆነ የተማመንሽው ነገር አለ። በጣም ልብሽ አብጦ በሙሉ በኮንፊደንስ ነው እየተናገርሽ ያለሽው። ችግር የለውም። ይሄን ነገር የምናጣራበት መንገድ አለ። እኛም ራሳችን በኋላ እንነጋገራለን። ክቡራን ተመልካቾቻችን ከዚህ በላይ እኔ መጨቃጨቅም ከዚህ በላይ መሄድም አልፈልግም። ምክንያቱም ትርፉ ንትርክ ነውና ማለት ነው። ሁሉን ነገር በመረጃና በማስረጃ ከህግ አካላቶች ጋር ሆነን አንድ ላይ ጉዳዩን ለመጨረስ ጉዳዩን ለመፍታት ወደ ሂደት እንሄዳለን። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። አንቺም ቤትሽ አስገብተሽ ኢንተርቪው